በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላካችን ፈጣሪያችን እግዚአብሔር የምስጋና ባለቤት የቸርነት ጌታ ቀኑን በሰላም በጤና ጠብቀህ ለዚህ ሰዓት ለዚች ምሽት ስላደረስከን እናመሰግንሃለን። አምላካችን ሆይ ምሕረትህን፣ ቸርነትህን፣ ይቅርታህን እንድታደርግልን የቸርነትህን ስራ እንድትሰራልን እንማጸንሃለን። አምላካችን ሆይ ቀኑን ሰላም እንደዋልከን በሰላም እንድታሳድረን ሁለትም ሶስትም ሆናችሁ በምትሰበሰቡበት በመካከላችሁ እገኛለሁ ብለሃልና በመካከላችን ተገኝተ ስለ ቤተክርስቲያን አገልግሎት ስለ በሰንበት ትምህርት ቤት እድገት እንድንመካከር ጥበብን እውቀትን እንድትገልጽልን እንማጸናሃለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ጉባኤያችን ይባርክልን ይግለጽልን ለሁላችንም። ተስፍሽ ቀጥሎ ያለውን መርሃ ግብር አንተ መራከብ ትችላለህ። እሺ አባታችን ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። እንደምን ዋላችሁ? በቅድሚያ እንደ እግዚአብሔር መልካም ፈቃድ እንግዲህ ዳግም ለሁለት መማር ማስተማሩ ዙሪያ ላይ በእንዲህ አይነት መልኩ እግዚአብሔር አሰባስቦን ይህንን ጊዜ ስለሰጠን እጅግ አድርገን እናመሰግነዋለን። መምህራችንም እንደተነገረው እንግዲህ የዚህን ያህል የሰዓት ልዩነት ኖሮ የዚህን ያህል የአገልግሎት ፍቅር ኤክስፒሪየንስ ሼር የማድረጉ ሁኔታ ገዷቸው እኛን በእንዲህ አይነት መልኩ ተሰባስበን ልምዶትን እርሶ ጋርም መማር የምንችለውን ነገር ሊያስተምሩን በዚህ መልኩ ስለተገኙ እግዚአብሔር አምላክ እድሜና ጤና ይስጦት፣ የአገልግሎት ዘመኑንም ይባርክሎት። እንዲሁም ከተለያየ ቦታ ጊዜያችሁን አጣባችሁ በስራ ላይም ሆናችሁ ደግሞ እንዲሁ በመስማትም ልምድ ለማግኘት በዚህ የተሰባሰባችሁ እህቶች ወንድሞች፣ በመካከላችንም ዲያቆናቶች ካላችሁ ወይም እንዲሁም አባቶች እናንተም ክብርና ምስጋና ይድረሳችሁ። ያው ዓላማው ሁሉ ጊዜ ስፔሻሊ ይሄ የአንድነት ጉባኤው ከተመሰረተ ጀምሮ ወጥ የሆነ የመማር ማስተማርን ሂደት ከመተግበር አንፃር ልምድ መተግበር እንድንችል እየተደረገ ያለ ጥረት ነውና በዚህ አጋጣሚ ሁላችሁም ቀስሸቱን ከልብ ልታመሰግኗቸው ይገባል። ይሄ ሁሉ ጥረት የሳቸው ነው። እንደው ሩቡ በእያንዳንዳችን ልብ ውስጥ ቢኖር እጅግ ደስ ባለኝና በሰፊው ወደፊት እናወራለን በእርግጥ። ስለዚህ ለመግቢያ ያህል እችን ያህል ከተነጋገርን ለኛም ሰሚ ልቦና እግዚአብሔር አምላክ ያድለን፣ እዝለ ልቦናችንን የሚክፈትልን፣ የሊዲያን ልብ የከፈተ አምላክ የኛንም ልብ ይክፈትልን። ለመምህራችንም ደግሞ የሚያስተምሩትን የሚናገሩትን መንፈስ ቅዱስ እንዲመራልን የእርሱ ቅዱስ ፈቃድ ይሁንልን። በድጋሚ ስላገኙኖት እግዚአብሔር ያክብርልን። መምህራችን እንግዲህ ከዚህ ጀምሮ የእርሱ የአየር ሰዓት ይሆናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በረከተ እስጢፋኖስ ይደሩ። አሜን። አባታችን ከወርቅ Are you writing something?
አባቶች፣ እናቶች፣ ወንድሞች፣ እህቶች በዚህ ጉባኤ የተሰበሰባችሁ ሁላችሁም እንደምን ከረማችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከ ሰዓት ድረስ አቆይቶን እንዲህ እንድንገናኝ እንድንነጋገር የፈቀደልን አምላክ ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እንደምን ከረማችሁ በድጋሚ። እግዚአብሔር ስለዚህ እንደተነገረው ከኔ ጋራ ፕሪንሲፕልስ ኦፍ ቲቺንግ የማስተማር መርሆች በሚል ርዕስ ትንሽ እንነጋገራለን ማለት ነው። በተቻለ አቅም ቱዌይ እንዲሆን ያስፈልጋል። ራሱ የትምህርቱን ባህሪው እንደዚያ ነው። እኔም ለማስተማር የምፈልገው ምስል ነው። ወደፊትም እንድትተገብሩት የሚፈለገው እሱ ስለሆነ ማለት ነው። መምህራን መጥተው ስለ ጮሁ ስላስተማሩ ብቻ ልጆቹ ገባቸው ተማሩ ማለት አይቻልም። የሚሆን ያለበት ከሁለታችንም ወገን ከሆነ ነው። አንዱ ተቀባይ አንዱ አቀባይ ብቻ ሳይሆን ሁሉም የመሰለውን ማለት የተረዳውን ያህል ማስረዳት መናገር ከቻለ ትምህርታችን ውጤታማ ይሆናል፣ ፍሬያማ ይሆናል። ጠቃሚ ነገር ይዛችሁ ትሄዳላችሁ ማለት ነው። እንግዲህ የምቆየው ለአንድ ሰዓት ከምናምን ያህል ደቂቃዎች ነው እና በዚህ ሰዓት ጊዜ ውስጥ በጣም ትልቅ ቶፒክ ግን ባጭሩ አድርገን እናንተ እንደ ቅምሻ ከያዛችሁ ከዚያ ወዲያ በመኖር በማስተማር በማንበብ ታዳብሩታላችሁ ተብሎ የሚታሰብ ነው ማለት ነው። እና የትሬኒንግ ጥቅማቸውም እንደዚያ ነው። ሰዎችን ማነቃቃት ነው እንጂ ብዙ እውቀት መስጠት አይደለም። ወይም ክህሎት በትምህርት ዓለም ውስጥ ይሄ ምንድን ነው ስሙ እውቀት፣ ግንዛቤ፣ ክህሎትና ምንድን ነው እሴት የሚባሉ ነገሮች ናቸው አጠቃላይ የትምህርቶች ዶሜንስ የምንላቸው ማለት ነው። እነዚህን ለማግኘት ነው የምንማረው ትምህርት ቤት ውስጥ በተለይ ወይም ማሰልጠኛ ውስጥ ስንገባ እነዚህ ሶስት ነገሮች እናገኛለን ተብሎ ነው የሚታሰበው። ነገር ግን እንዲህ በአጭር እንደዚያ ለማድረግ በጣም ከባድ ነው የሚሆነው። ክህሎትን ያህል ነገር የማስተማር ክህሎት በጣም ከባድ ነገር ነው። ብዙ ሰዎች ቀላል እንደሚመስላቸው አይደለም። ማስተማር የሰውን ሕሊና የሰውን አእምሮ መቅረጽ ወደሚፈለገው መንገድ መምራት ስለሆነ ማስተማር ትልቅ ነገር ነው። ማስተማር ትልቅ ሙያ ነው። ግን ሰዎች የሚያውቁትን መናገር ስለሚፈልጉ እና ስለተናገሩ ደግሞ ያስተማሩም ስለሚመስላቸው ማለት ነው አስተምረናል ብለው ሊያስቡ ይችላሉ። ግን ዱባና ቅል ለየቅል ይባላል። መንገዳችን ሌላ ነው። ተማሪዎቹን ምናልባትም ደግሞ የመማር ፍላጎታቸውን እያጨለምነው ሊሆን ይችላል። ወይም ደግሞ አሁን ወደኋላ ታዩታላችሁ። እናንተ ራሳችሁ የመጣችሁበትን መንገድ ታያላችሁ። ምን ትምህርቶችን ወደዳችሁ፣ ምን ትምህርቶችን ጠላችሁ። ለዘላለም ከዚህ በኋላ ጥሩ መሆን የምትችሉ ማለት ነው። በልጅነቴ ማስታወሳቸው ብዙ ግጥም የሚሞክሩ ልጆች ወደኋላ ያልቀጠሉበት አሉ። መምህራን በትክክል ኮች ስላላደረጓቸው፣ ስላልተከታተሏቸው፣ እንዲያውም ደግሞ ፍላጎታቸውን ስለገደሉባቸው ማለት በጣም ሰዓሊ መሆን የሚችል ልጅ በልጅነቱ ግን የማያስፈልግ ነገር ሳለ ተብሎ እጁን በማንጠርቀቂያ እናንተ አታውቁም፣ እርሳስ እና እስክሪብቶ በጣቶቹ መካከል ላይ አድርጎ አስተማሪው ቀጣው እና ያ ወንድም ለዘላለሙ ከስዕል ተለያይቶ ነው የቀረው። በድንጋጤ መምህሩ ትክክል አይደለም ብሎ እንትን ስላደረገው ማለት ነው። ስለዚህ ከውስጣችን እንኳ እግዚአብሔር የሰጠን ጊፍት ቢኖር መምህራን ሊያዳብሩልን ሊያሳድጉልን የሚገባ መሆኑን እንድንገነዘብ ነው ዛሬ እንግዲህ አቅሜን ያህል የምሞክረው ማለት ነው። እና ግን ጊዜው አጭር ነው። ለትውውቅ ያህል ስሜ አዲስ ተፈራ ነው የሚባለው። ቅድም ቀሲስ እንደነገሯችሁ እንግዲህ የበፊቱ በሳይንስ ዲግሪ አለኝ ባዮሎጂ ቲችንግ እንደን በትምህርት ዘርፍ ደግሞ ማስተሬን የያዝኩት በሱ ነው። ማለት የፕሮፌሽናል ዲቨሎፕመንት ኦፍ ቲቸርስ ነው ወይም ደግሞ ካሪክለም ኤንድ ኢንስትራክሽን ይባላል። የማስተማሪያ መጽሐፍት ዝግጅትና የመምህርነት ሙያን ክህሎት የሚያላብስ ነው። ቴዎሎጂም እንደዚሁ ትንሽ ተምሬያለሁ እና በአጠቃላይ ግን ማስተማርን በማስተማርም በመኖርም ጥሩ ግንዛቤ አለኝ፣ ቢያንስ ለመናገር የሚያስችል ያክል ማለት ነው። እና ጥሩ እንነጋገራለን እንደ እግዚአብሔር ፈቃድ። የምኖረው ሜሪላንድ ነው። ሜሪላንድ ቦልቲሞር የሚባል ከተማ ውስጥ ኢየሱስ ቤተክርስቲያን ነው የምሳተፈው። እዛ ነው የምኖረው።
እግዚአብሔር ይስጥልን። ይህንን ካልን እናንተን በሙሉ እንግዲህ ተዋወቃችሁ ካልሆኝ ራሱ የእናንተ ስም እስከሚጠራ ድረስ ብዙ ሰው ስለሚታየኝ ማለት ነው። እግዚአብሔር ይመስገን። በጣም ደስ የሚል ነው። እንደዚህ አልጠበቅኩም። እኔ ጥቂት ሰዎች ናቸው። ያው ቱ ዌይ ኢንተራክት እያደረግን እንሄዳለን ብዬ አስቤ ነበር። እጅግ በጣም ብዙ ነው። ስለዚህ አንድ መርህ እናቆማለን። ይሄ መርሃችን ምንድነው? ሰው ሁሉ መናገር አለበት፣ ዝም ማለት የለበትም ነው። በቃ ዋት ዩ ፊል ዩ ሃቭ ቱ ሴይ ኦኬ ዋት ዩ አንደርስታንድ ዩ ሃቭ ቱ ሪፍሌክት ፎር ዩር ብራዘርስ ኤንድ ሲስተርስ ኤንድ ቱ ሚ ቱ ሶ በዚያ መልክ እንሄዳለን እንደ እግዚአብሔር ፈቃድ እና የማስተማር መርህ ዋትስ ፕሪንሲፕልስ ኦፍ ቲቺንግ ፍሮም ዘ ቢጊኒንግ ዋት ዩ ፊል ፍሮም ዩ አር ሉኪንግ ዚስ እንትኑ ርዕሱን ስትሰሙ ወይም ስታዩ ምንድን ነው የተረዳችሁት? ምን ተረዳችሁ? ሸርድ ሆኗል እህቶቼ፣ ወንድሞቼ? ነጭ ነው አሁን የሚታየው። ምናልባት ወደ ኔክስት ስላይድ መሄድ ከቻሉ እሄዳለሁ። ኦኬ መጣ? አይ አልመጣም። በጣም እሺ። ቆይ ትንሽ ጊዜ ትሰጡኛላችሁ? ትንሽ ያ እሺ። እስቲ የት ላይ ነው እባካችሁ? ይችላል ይሻላል። ወጥቼ እንደገና ልገባ ነው። እሺ እሺ አሁንስ ጠፍቷል። አሁን እንደውም እሺ እሺ አሁን ይታያል፣ እርግጠኛ ነኝ። ፕሪንሲፕልስ ኦፍ ቲቺንግ እና ይህንን ስታዩ ምን ታረዳችሁ ነው? ዋት ዩ አንደርስታንድ ፍሮም ዘ ፕሪንሲፕልስ ኦፍ ቲቺንግ፣ የማስተማር መርሆች። ፈጠን ብሎ የሚናገር ሰው ቢኖር ደስ ይለኛል። አንድ ሰው ብቻ። ዋት ዩ አንደርስታንድ ፕሪንሲፕልስ ኦፍ ቲቺንግ። እያንዳንዱ ነገር የራሱ ፕሪንሲፕል አለው አይደል? መርህ አለው። ያለ መርህ የሚኖር ህይወት በእውነቱ በጣም ከባድ ነው። ነፃነት ሊመስል ይችላል፣ ግን ባርነትን ነው የሚያስከትለው፣ ሞትን ነው የሚያስከትለው። ህይወታችን እንኳን መርህ ያስፈልገዋል። የምንኖርበት ነገር በሙሉ የምንሰራበት መስሪያ ቤት በአጠቃላይ መርሆች አሉት። ፕሪንሲፕልስ አር ቬሪ ኢምፖርታንት especially for teaching, as we said that to train and educate the youngest and children is very important እና እነሱ ነው ዛሬ የምንነጋገረው ማለት ነው። እነዚህን መርሆች እናያቸዋለን። ስለዚህ ከነዚህ ውስጥ ዋናው ግን መጀመሪያ ኦብጀክቲቭስ ኦፍ የዚህ ትምህርት ዓላማ አለ። ምን ትጠብቃላችሁ? at the end of this lesson what you expect from this training, from the title of this training, what you expect? እና በኋላ ደግሞ እናየዋለን ይህንን ነገር አቺቭ አድርገናል አላደረግንም የሚለው። ሁልጊዜም ስናስተምር እንደዚያ መሆን አለብን። በነገራችን ላይ እሺ፣ ለልጆች ኦብጀክቲቭን መግለጽ አለብን። የምናስተምረው ዓላማችን ይሄ ነው። ዛሬ የምትማሩት በዚህ ነው። ያለ ዓላማ አልተሰበሰብንም። ይሄ ሁሉ ጊዜ ስለበዛበት መዝናኛ ወይም ደግሞ የሚሄድበት ስላጣ አይደለም። we are coming to attain something from this training. So what you expect? What's the objective of the principles of teaching? What you expect? Okay. በጣም ከባድ ነው የሚሆነው በዚህ አይነት ሂደት። at the end of this trainees will be able to explain principles of teaching. እነዚህን ነገሮች ትይዛላችሁ። እሺ፣ understand the needs or uses of principles of teaching and will apply when they teach. You will apply. That's not the only to understand or to grasp this knowledge, but you have to apply when you are teaching in the
ሰንዴይ ስኩልስ ኦር ኤኒዌር ማስተማር በተጠቀማችሁበት ጊዜ ሁሉ እያስታወሳችኋቸው እንድትጠቀሙባቸው እንፈልጋለን ማለት ነው። ሊስት ሰም ፕሪንሲፕልስ ኦፍ ቲቺንግ እና ቆጥረን የተወሰኑ ነው የምናየው ዛሬ። የተወሰኑትን በጣም ይጠቅማሉ ያልኳቸውን አንድ 13 14 ነጥቦችን ብቻ ነው ለማስያዝ የምፈልገው። እነዚህን ሊስት አውት እንድታደርጓቸው ያስፈልጋል። ሁልጊዜ ባስተማርን ቁጥር የመማር ማስተማር ዝግጅት What are principles of teaching? Let's look. The first one, እነዚህ ካልኳችሁ ምንድነው ስሙ 14 ምናምን ካልኳችሁ ውስጥ ጥቂቶቹን ነው የምናየው። Principles of teaching are generalized statements about teaching activities which govern the roles of the teachers and students both inside and outside classrooms. 34 ሰው ገብቶ ነው ከእንትን እሺ please mute Hannah. Principles of teaching are generalized statements about teaching activities, both for the students and the teachers, inside the class and outside the class. You know that ከሌሎች ሙያዎች መምህርነት የሚለየው አንዱ ይሄን ነው። መጀመሪያ ተዘጋጅቶ ነው የሚገባው። ዝም ብሎ ስራውን ለመስራት አይደለም የሚሄደው። ከቤቱ ከውጭ ለማስተማር ከመሄዱ በፊት በደንብ እሱ ገብቶት ተረድቶት አዘጋጅቶ በምን መልክ እቀርባለሁ ብሎ ነው የሚሄደው። ስለዚህ ለዚህ በጣም ይጠቅመዋል ማለት ነው። የፕሪንሲፕልስ ኦፍ ቲቺንግ ቀድሞ ለመዘጋጀትም በጣም አስፈላጊ ናቸው እነዚህ መርሆች። they are very important when you are preparing your lessons, okay? When you are preparing the lesson plan, your methodology will be governed with these principles of teaching. What questions I will ask my students, what teaching materials I have to use for this title. I should to be prepared before I enter the class, okay? And then when you are coming to the class, how I will apply all these prepared materials. የሚሉትን ገበርን የሚያደርግልን ነው። በተጨማሪ እነዚህ principles of teaching, they help teachers perform their activities in specific directions and acceptance manners. You know, they are like a roadmap that used to direct your activities, every activities. እና ለዚህ በጣም ነው የሚጠቅሙ። they used as regulators of what the teacher does. እነዚህ በጣም ለዚህ ነው የሚጠቅሙን። ይህንን አለማወቅ ነው ብዙ ጊዜ ብዙ ሰዎች እርሳቸውን እንኳን ይረሳሉ። ይገቡና ምን ነበር የተነጋገርነው ምናምን የሚል ብዙ መምህር አለ። ይህን አለማወቅ ነው። ስለዚህ አንድ መምህር ተወዳጅ የሚያደርገው ኤፌክቲቭሊ የሚፈልገውን ነገር አስጨብጦ እንዲወጣ የሚያደርጉ ናቸው እነዚህ ፕሪንሲፕልስ ኦፍ ቲቺንግ። ለዚህ ነው ሜቶዶሎጂ መማር የሚያስፈልገን። ስለዚህ ከዚህ አይነት ልናያቸው ያስፈልጋል። ሌላው ካራክተራይዚንግ ፊቸርስ ኦፍ ፕሪንሲፕልስ ኦፍ ቲቺንግ they have their own characters, የራሳቸው የሆኑ ባህሪያት አሏቸው። የመጀመሪያው they are universal, in a sense universal. They are used for both types of subjects, science, art, theology, whatever subjects. They are used, these principles of teaching. They are universal for all subjects. You should to apply. Okay, what things we will teach in the Sunday school or in the church? በቤተክርስቲያን ውስጥ ምን እናስተምራለን? ምን እናስተምራለን? ብዙ ነገሮች እናስተምራለን። ዶግማ ታስተምራላችሁ፣ ስርዓተ ቤተክርስቲያን ታስተምራላችሁ፣ መጽሐፍ ቅዱስ እናስተምራለን፣ የስብከት ዘዴ እናስተምራለን። ለሁሉም ግን እነዚህ መርሆች በጣም ያስፈልጋሉ፣ በጣም ይጠቅማሉ። በዚህ መልክ ስታዩት በትምህርት ቤት ደረጃ ደግሞ ስታዩት ሳይንስም አርትም ማስተምሩ ምንም ነገር ብናስተምር they are universal and then they are essential, meaning essential. They are very important for as I have said to be prepared outside the class and when you are applying in the class. These are very important and they are compulsory. በቃ የግድ ናቸው ማለት ነው። እነዚህም መርህ ካልተከተልን ቅድም እንዳልኩት ፍየል ወዲያ ዝምዝም ወዲያ ነው የሚሆነው። የሚፈለገውን ነገር አቺቭ ሳናደርገው ነው የምንወጣው። በጣም በርካታ መምህራን እንደዚህ አይነት ችግር አለባቸው። እንደዚህ አይነት ችግር ውስጥ እንዳንገባ እነዚህ መርሆች በጣም ይጠቅሙናል ነው። እና ሌላው ሶሻሊ ዲተርማይንድ ናቸው። እነዚህን አራት ባህሪያት
አሏቸው ነው እነዚህ ፕሪንሲፕልስ ኦፍ ቲቺንግ ዊ ዊል ሲ ዋት አር ዲስ ፕሪንሲፕልስ ኦፍ ቲቺንግ እና the main principles of teaching and they are used in teaching አሁን እነዚህን እናያቸዋለን። የመጀመሪያውና አንዱ the principle of planning lessons in line with the curriculum. You know, especially in the church, people are teaching without curriculum. አሁን ራሱ ሲነገር ሰምቻለሁ። የሰንበት ትምህርት ቤት የተዘጋጀውን ይሄ የሰንበት ትምህርት ቤቶች ምንድነው ስርዓተ ትምህርት አልነበረም ለረጅም ጊዜ። እንደው እግዚአብሔር ይመስገን እግዚአብሔር ፈቅዶልኝ ይሄ በሚዘጋጅበት ጊዜ ተሳትፌያለሁ። ያው ሙያዬ ስለሆነ በጣም ነው ተደስቼ የተሳተፍኩት። ምክንያቱም ሰንበት ትምህርት ቤት ማለት ዝም ብሎ በቃ ነው አውቃለሁ ያለ ሰው ሁሉ መጥቶ የሚጮህበት አይነት ነገር ነው እና ድግግሞሽ ሁል ጊዜ በቃ አንድ ሰው ይመጣና አሁን ለምሳሌ ሰሞኑን ምንድን ነው የነቢያት ጾም ነው የሚመጣና የነቢያት ጾም ነው የሚመጣና የነቢያት ጾም ነው። ከዚያ ይቀጥልና ልደት ነው። ለሰዎች ይሰለቻሉ። ቦሪንግ ነው የሚሆነው። በእውነት ምንም አይነት እውቀት አቺቭድ አይደረግም። በዚህ የተነሳ ነው ብዙ ሰው ቤተክርስቲያን ውስጥ አድጌያለሁ ይላል እንጂ ይወጣል። መጨረሻ ላይ ትቶት ይወጣል። በዚያው እንትን እስከ መጨረሻው ድረስ የሚጸና ሰው አናይም። እግዚአብሔር የፈቀደላቸው በጣም ጥቂት ሰዎች ናቸው እንጂ ሁሉም ያስተማርናቸው ሁሉ እዛው ለምደው ለቁም ነገር ሲበቁ አንመለከትም። እንደዚህ የሆነበት የራሳችን ችግር ነው። ስለዚህ ዌል ፕሪፔርድ የሆነ ካሪክለም ሊኖር ይገባል ነው እና አንዱ ነገር ሰው ለማስተማር ለምንድን ነው ይሄ ካሪክለም የሚያስፈልገን? አየህ ኢቫሉዌትድ መሆን የሚችል ነው። እድገት ያለው ነው። የሚጨበጥ ነገር በየጊዜው አዳዲስ ነገር ነው እያመጣን ምንድን ነው ልጆቹ ካወቁት ወደ አላወቁት እያደገ ከቀላል ወደ ከባድ ከፍ እያለ መሄድ አለበት እንጂ ዝም ብለን ሁልጊዜ በዚያው ባለበት የምንል ከሆነ አሰልች ነው የሚሆነው። ወይም ደግሞ ያውቀ የምንላደርግ ነው የሚመጣው የሚለውን ነገር ይልቁንም እዚህ ሀገር ላይ እንደምትመለከቱት ነው። ልጆቹ ቀድሞ ብዙ ነገር ያውቃለሁ ከየትም እና ያንን የሚያውቁትን ነገር እየመጣ የምንደጋገም ሆነ ሊቀጥሉ አይችሉም። ሰው you should to be careful and plan according to the curriculum. We should to have curriculum anyway. We should to have curriculum. እድገቱን የጠበቀ እድሜን ያገናዘበ የትምህርት ደረጃቸውን የሚመለከት ካሪክለም ሊኖረን ይገባል ማለት ነው እና ከዚያ ካሪክለም አንጻር ነው ፕሪፔርድ መሆን ያለብን ነው። ስለዚህ መልሰን መገምገም እንችላለን። at the end of the year, at the end of the semester, at the end of the month, I don't know, whatever you like, you should to evaluate the students. When you evaluate the students, you can evaluate yourself, where you are, what you teach. You can evaluate yourself. ራሳችሁን ትገመግማላችሁ። ምንድን ነው ያደረኩት የሚለውን ነገር እንመለከትበታለን ማለት ነው እና አንዱ መርህ ይህን ነው። ትምህርት ዝም ብሎ የሚሰጥ ነገር አይደለም ነው። ትምህርት ዝም ብሎ የሚሰጥ ያ ካልሆነ የልምድ ስራ ነው የሚሆነው። የልምድ ስራ ደግሞ ሰዎችን አይለውጥም። መለወጥ የሚችለው ምን ሲሆን ነው? ዌል ፕሪፔርድ የሆነ ኦርጋናይዝድ የሆነ ስርዓተ ትምህርት ሲኖር ነው እና ያንን ኦርጋናይዝድ የሆነ ስርዓተ ትምህርት ማስተማር አለብን ነው እንጂ የፈቀድነውና ልባችን የተመኘው የምናውቀውን ነገር ሁሉ የምንጮህ አይደለም። ያ ትምህርት አይባልም። ያ እንደ ስብከት ወይም ይቅርታ የሆነ ነገር ልንለው እንችላለን። አንድ ሰው ሰሞኑን ምን መማር ምንድን ነው? መማር እኮ መረጃ ጋዘሪንግ ኦፍ ኢንፎርሜሽን ይለኛል። ኢዝ ኖት ቶታሊ ሮንግ ነው። በቃ ኢንፎርሜሽንማ ቤትም ልሰማ ትችላለህ። መማር ግን የጠባይ ለውጥ ነው። ያ ጠባይ ለውጥ ለማምጣት ደግሞ ተከታታይነት ያለው እድገት ያለው ካሪክለም የግድ ነው እና the second one is the principle linking or connecting school learning activities to social life, which means you have to relate with their day-to-day life ነው። ለምሳሌ ምን ይጠቅመናል ይላል ሰው። አንድ ሰው የሚማሩትን ነገር እንደሚጠቅማቸው ማወቅ አለባቸው ወይም በህይወታቸው አፕላይ ማድረግ አለባቸው። በተለይ ደግሞ የሃይማኖት ትምህርት እንደዚያ ነው። በጣም ነው የሚጠቅመው። የተማረውን ነገር ሁሉ በህይወቱ የሚተገበር ነው። የማይተገበረው ከሆነ መማር የለበትም። በህይወቱ ውስጥ ምንድነው what life application will apply at the end of this lesson when they learn they should to think over that, ምንድነው አይምሯቸው ላይ ያረፈው፣ ምንድነው ልባቸውን የለወጠው ነገር የሚለው ነገር መታወቅ አለበት እና እሱን ካደረግን ነው አስተማርን ማለት የምንችለው ነው። እሱን ካደረግን አስተማርን ማለት እንችላለን። ስለዚህ we should to link or connect lessons with their real life or social life. ለምሳሌ
ስለ ጸሎት አስተማርን መጸለይ አለባቸው። መጽሐፍ ቅዱስ እናስተምራለን። ሌሎችም ነገሮች የምናስተምራቸው በሙሉ በህይወታቸው የሚተገበሩ ነገሮች ናቸው። ነገ በዚህ ህይወቴ ላይ እጠቀምበታለሁ የሚል ሲሆን ነው ልጆቹ ሊይዙት የሚችሉት። ወይም ማንም ሰው ማለት ነው። ዝም ያለ ዓላማ ያለ ጥቅም ሊማር አይችልም። አንድ ኮርስ ለመውሰድ ብትፈልጉ ምንድን ነው ነገ የማደርገው ብላችሁ ነው የምታስቡት። ስለዚህ ሹድ ቢ አፕላይድ ኢን ላይፍ ነው። ሌላው ሶስተኛው ዘ ፕሪንሲፕልስ ቨርባላይዜሽን ኢን ኢንስትራክሽን የሚባል ነገር አለ። ዋት ካን ዩ ሴይ ቨርባላይዜሽን ኢንስትራክሽን። አሁን ይህን ነው እኔን ራሱ እንድቆም የሚያደርገኝ። እሺ ተማሪዎች ይማራሉ፣ ይሰማሉ፣ እኛ እንናገራለን። እኛ ተናግረን ዝም ብለን የምንወጣ ከሆነ ምንም እንዳስተማርን እንዳትቆጥሩት ነው። ስለዚህ ምን ማድረግ አለባቸው? ስቱደንትስ ሹድ say what they learn at least at the end of the class, at the end of the lesson. They should to say what they understand. What you understand, you have to ask your students, and they should to memorize and say within their own language, with በራሳቸው ቋንቋ በራሳቸው ቃል ሊገልጹት ይገባል። ካልገለጹት ግን ተምረዋል ለማለት በጣም አስቸጋሪ ነው። የተወሰነ ነገር ሊይዙ ይችላሉ። እሺ የተወሰነ ነገር ልክ መጽሐፍ እንደማንበብ ማለት ነው። መጽሐፍ ስታነቡ ሁሉን ነገር አትይዙትም። ትይዙታላችሁ። የነበረው ሁሉ መያዝ አንችልም። ግን ምን እናደርጋለን? የተወሰነ ነገር እናስታውሳለን። ግን ምንም ይሁን ምንም ማንበባችን ለምን ይጠቅማል? አንድ ተማሪ ጠየቀ አይደል አስተማሪውን፣ እኔ መምህር በቃ ዝም ብዬ አነባለሁ እንጂ እንትን አላደርግም፣ አላስታውስም። ስለዚህ ምን ይጠቅመኛል? ከእንግዲህ ባላነብ ይሻላል። ስለዚህ ምንድን ነው ያደረጉት? አንድ የውሃ መቅጃ ነገር ሰጡት። አይ ዶንት ኖ ሃው ማች ዩ አር አንደርስታንድ ሚ አም ትራይንግ ቱ ቶክ ቦዝ ሳብጀክትስ ቦዝ ላንጉጅስ አዝ አይ አንደርስታንድ። ኦኬ። እና ልብስ እንኳ አሁን ይህንን ጋቢ ተመልከቱ። ይቼ የለበስኳት ጋቢ ትንሽ ነው ምንም ነገር እንኳ ባላጠ ውሃ ውስጥ እየከተቱ ባወጣት ምን ትሆናለች? የተወሰነ ነገር ይነጣል። የተወሰነ ነገር ይነጣል። ምንም ባትለፉ ማለት ነው። ሰው መጽሐፍትን ማንበብ ነው ልብን ንጹህ ያደርጋል። ልብን ንጹህ ያደርጋል። ምንም እንኳ ባትይዘው ማለት ለመያዝ ሞክር፣ ግን ባትችል ዳዝማታል። ስለዚህ ሁሉን ነገር የመያዝ አይጠበቅብንም። ግን ቢያንስ የት መረጃ እንደሚገኝ ማወቅ አለብን። እኔ አሁን እንዳልኳችሁ የሳይንስ መምህር ነኝ፣ እንደገና ደግሞ የሃይማኖት መምህር ነኝ በአሁኑ ሰዓት። ስለዚህ እንደ ሃይማኖት መምህር የት ላይ እንደሚገኝ ማወቅ አለብኝ ነው እንጂ ሁሉን ነገር ልይዝ አልችልም። ሁሉን ትርጓሜያትን እንኳን ሙሉ በመያዝ አይጠበቅብኝ። ግን መረጃ የት አሁን አንድ ጥያቄ ብትጠየቅ የት ላይ መልስ ማግኘት እንደምችል ማወቅ አለብኝ እንደ አንድ መምህር ማለት ነው። ስለዚህ በሳይንስ መምህርነትም እንደዛ ነው። ጥሩ መጽሐፍ ሊኖረው ይገባል አንድ የሳይንስ ጥሩ መምህር ለመሆን የፈለገ ሰው ማለት ነው። ሁሉን ነገር በትምህርት ቤትም አልተማረው በመጽሐፍትም አንብቦ ሊያገኙ አይችልም። ኤኒዌይ ቨርባላይዜሽን ኢዝ ቬሪ ኢምፖርታንት። I will show you something, some points ላሳያችሁ ይችላለሁ። ለምሳሌ the following data give us the capacity of individuals after different activities like what? ሰው በተለያየ አይነት መልክ ነው የሚማረው እንደምታውቀው 10% what is read, and then 20% what is heard, and 30% what is seen, and 50% what is heard and seen. ሁለቱንም ካደረገ ማለት ነው 70% what is articulated. That's what I said, verbalization. And 90% of what is participated. አንድ ሰው በአንድ ስራ ላይ በአንድ ትምህርት ላይ ከትምህርቱ ከዝግጅቱ ጀምሮ ከተሳተፈ 90%ን ማወቅ ይችላል። 90%ን ማወቅ ይችላል። አለበለዚያ ግን ዝም ብላችሁ ብታሳዩት አንድ ልጅ ወይም እንዲያነብ መጽሐፍ ብንሰጠው ምናልባት 10%ን ሊገነዘብ ይችላል ወይም ሊያስታውስ ይችላል። ነገር ግን ያነበበውን ነገር ደግሞ በድምፅኛ ብንነግረው ማለት ነው ብንጮህበት 20%ን ሊረዳ ይችላል ወይም ሊይዝ ይችላል። ነገር ግን ደግሞ እየነገርነው ደግሞ የምናሳየው ነገር ቢኖር ለምሳሌ ቲቺንግ ኤድስ ሊሆን ይችላል። ስለ ንዋየ ቅድሳት እያስተማር ንዋየ ቅድሳቱን እንዲያቸው ብናደርግ ይህን ካደረግን 30%ን የመያዝ የማወቅ የመረዳት አቅም ይኖረዋል ማለት ነው። ወይራዝ የሚታይ የሚሰማም ካደረግንለት ደግሞ 50% ይሆናል ማለት ነው። ነገር ግን ያን ያየውን የሰማውን የነገርነውን ነገር በሙሉ መልሶ ደግሞ እሱ እንዲናገረው የምናደርገው ከሆነ ወይም እኛ ያስተማርነውን እሱ ለጓደኞቹ እንዲያስተምር የምናደርገው ከሆነ 70% የመረዳት 70% የመገንዘብ አቅም ይኖራቸዋል፣ እናሳድግላቸዋለን ማለት ነው። ነገር ግን ከዝግጅት ጀምሮ ልጆቹ በማስተማር ደረጃ ላይ
ቢሳተፉ ደግሞ 90%ን 100% መሆን አይችልም፣ ራሱ መምህሩም አይሆን። ስለዚህ 90%ን አንድን ሳብጀክት እንዲያውቁት እናደርጋለን ነው። ስለዚህ ምን ተረዳችሁ በዚህ? ዋት ዩ አንደርስታንድ በምናስተምርበት ጊዜ አውርተን ብቻ መሄድ ሳይሆን ልጆቹ አሁን አንተ እንዳልከው እንዲሳተፉ ማድረግ፣ ፕሬዘንቴሽን ስናዘጋጅ የቃል ብቻ ከሚሆን ቢያንስ በአይናቸው እንዲያዩ። ለምሳሌ ነገረ ቅዱሳን የምስጋና ከሆነ ለምሳሌ ሰው ሲያመሰግን የሚያሳይ ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እዛው ደግሞ እስቲ እግዚአብሔር ስላደረገላችሁ ነገር ምን ታመሰግናላችሁ ብሎ እንዲሳተፉ ማድረግ ሊሆን ይችላል። እግዚአብሔር ያክብርልን አባታችን። ሌሎቻችሁ ምን ተረዳችሁ? ካልተረዳችሁ እንደዚህ መዋላችን ነው። በቃ እንዳታድሩ። ቶማስ ዝም ብዬ ቶማስ አልኩ እንግዲህ እንደ ልጅ አይዶ ነው። መምህሮችም ከሆናችሁ ትልቆችም ከሆናችሁ ይቅርታ አድርጉልኝ። ለጊዜው ተማሪዎች ናችሁ። ቶማስ፣ ሀና የምትታዩኝን ነው የምጠራው። ዋት ዩ አንደርስታንድ verbalization of the subjects, verbalization of the lesson. ገብቷችኋል? አልገባችሁም ማለት? እዚህ ጋር ምናልባት እኔ ትንሽ እሺ፣ በጣም እግዚአብሔር ያክብርልኝ። አንዳንድ ወንድሞች ሲያስተምሩ ማየው ምንድን ነው፣ ለምሳሌ ስለ ቅዱስ ቁርባን ክብር የሚያስተምሯቸው ከሆኑ ልጆቹን ከመቀበላቸው በፊት ሰግደው አክብረው እንዲቀበሉ ሲያደርጓቸው፣ ይሄ በተግባርም የሚያዩት ስለሆነ ሞር ውስጣቸው የሚቀር አይነት አስተምሮ ነው ብዬ አስባለሁ። እግዚአብሔር ያክብርልን። ሰው አሁን ልጆቹን መጠየቅም አለብን ነው። ቨርባላይዜሽን ማለት በቃላቸው እንዲናገሩ ስለ ቅዱስ ቁርባን አዘጋጅ፣ ቅዱስ ቁርባን ያለው ጥቅም፣ ቅዱስ ቁርባን ምንድን ነው፣ ከቅዱስ ቁርባን በፊት የሚደረግ ዝግጅት፣ ከቅዱስ ቁርባን በኋላ የሚደረግ ጥንቃቄ የሚባሉ ነገሮች አሉ አይደል? እሱን እስቲ ልጆቹ ይናገሩት ራሳቸው ነው። እኛ ብቻ ነግረናቸው ዝም አንበል። ምክንያቱም ሰው ልጅ በቃ በጣም ፈዛዛ ነው። በጣም የሚገርመው ነገር በቃ ዝም ይላል በቃ እና አይምሯችን ይስታል። ስለዚህ እኛ ብቻ መንገር የለብንም ነው። ከዚያ በላይ ደግሞ አሁን እንደተባለው በጣም ቆንጆ ነው። ያ እንደውም ወደ ተግባር መጣን። ከዚያ በፊት ደግሞ የሚታይ ነገር ለምሳሌ እያስተማርን እያለን ለምሳሌ ሰዎች ሲቆርቡ ቪዲዮ ልናሳያቸው እንችላለን። ይኸው ይሄ የሚሰማም የሚታይም ሆነ ማለት ነው። እንደገና ደግሞ ስዕሎች ልናሳያቸው እንችላለን። ሰው በተለያየ አይነት መልክ እና በነገራችን ላይ ለርኒንግ ስታይል የሚባል አለ። እያንዳንዱ ሰው ለርኒንግ ስታይል በጣም የተለያየ ነው። ለምሳሌ አንዳንድ ሰው አይኑን ጭፍን አድርጎ ማዳመጥ ነው የሚፈልገው። ስለዚህ ልታጠኑ እንኳ ስትሉ ካስታወሳቸው ዩኒቨርሲቲ ውስጥ እየተማር አንብብልኝ እስቲ የሚል ሰው አለ። እራሱ ከሚያነብል ሌላ ሰው ሲያነብለት ደስ ስለሚለው ማለት ነው። የሚገባው ያ እንደዛ ስለሆነ ወይም ራሱ እንኳን ብቻውን ሲያነብ እያለ ይረብሻችኋል። ለእናንተ ይረብሻል፣ ለእሱ ግን ለራሱ እንዲሰማ እያደረገው ነው። ለህሊናው እንዲሰማ እያደረገው ነው። ምክንያቱም መስማት ሲችል ብቻ ስለሚማር ማለት ነው። አንዳንዱ ደግሞ ማየት እንጂ መስማት በጣም ነው የሚያስቸግረው። ስለዚህ አንድ ጊዜ ክፍል ውስጥ መምህሩ ዝም ቢጮህ ምንም እንትን አይጠቅመውም ለሱ። ግን ትንንሽ ኖቶች ሰሌዳ ላይ ሲጽፍ ያችን ብቻ ይዞ ይወጣል። ስለዚህ በተለያየ አይነት መልክ ማድረጋችን የተለያየ አድረስ እንድናደርግ ነው። የሰዎች ለርኒንግ ስታይል ኢዝ ቬሪ ዲፈረንት ሶ ዩ ሹድ ቱ ሃቭ ዩዚንግ ዲፈረንት ቲቺንግ ሜቶዶሎጂስ ኤንድ ቲቺንግ ማቴሪያልስ ማለት ነው። የተለያየ ሜቶድን መጠቀም አለብህ። የተለያየ ማቴሪያሎችን ማዘጋጅተህ ነው መምጣት ያለብህ። አለበለዚህ አላስተማርካቸውም። አንዱን ሰው ጥሩ ልታደርገው ትችላለህ፣ አንዱን ሰው ግን ጥሩ ልታደርገው አትችልም። ስለዚህ ሁሉንም አድረስ ለማድረግ እንደ አባት ደግሞ እንደ መምህር ምን ማድረግ አለብህ? የተለያየ ነገሮችን መጠቀም አለብን። የሰዎች ድካማቸው የተለያየ ስለሆነ ችሎታቸውም የተለያየ ስለሆነ እና እሱን እየደጋገምን እናየዋለን። ስለዚህ ዋን ቲንግ ኢዝ ቨርባላይዜሽን፣ ልጆች በቃላቸው የተረዱትን በተረዱት ልክ ማለት ነው፣ በተረዱት ልክ በራሳቸው ቋንቋ እንዲገልጹት ማድረግ አለብን የተማሩትን ነገር። ዚስ ኢዝ ዋን ፕሪንሲፕል። እሺ ዋት ዩ ለርን ቱዴይ ዩ ሃቭ ቱ አስክ ዚስ ስቱደንትስ፣ ምንድን ነው የተረዳችሁት ብለህ መልሰን መጠየቅ መቻል አለብን ነው። ምናልባትም ከስብከት የሚለየው ይህን ነው። ስብከት ይህ ነው፣ ዋን ወይ ነው። ሁልጊዜ ቤተክርስቲያን ላይ ቆመን እንሰብካለን። በር ላይ ቆማችሁ ብትጠይቋቸው ከሰዎች በቃ ምንም አብዛኛው ሰው ባዶ ነው የሚሆነው። ለምንድን ነው? ትወያ አይደለም።
በቃ እነሱ የራሳቸውን ሀሳብ ወይም መስማት የሚፈልጉትን ብቻ ነው የሚሰሙት። መስማት እንጂ እግዚአብሔር ይናገር ብሎ ተዘጋጅቶ የሚመጣ ሰው የለም። ሊጸልይ ሊለምን ወይም ደግሞ የሚፈልገውን ነገር ለመስማት ስለሚመጣ አይሰማም፣ ዝም ወጥቶ ይሄዳል ማለት ነው። ስለዚህ እንደዛ እንዳይሆን ይሄ ግን ትምህርት ስለሆነ ማለት የትምህርትና የስብከት ልዩነቱም እዛ ላይ ትምህርት ግን ትወይ ነው መሆን ያለበት። ምንድን ነው ጋፕ ሊኖረው ይገባል እና ተማሪዎቻችን መጠየቅ እና ማሳተፍ መቻል አለብን። እና አራተኛው ደግሞ ፕሪንሲፕል ሪኮግናይዚንግ ኢንዲቪጁዋል ዲፈረንስ ኢን ቲቺንግ ነው። ቅድም ተናግሬዋለሁ። ኢንዲቪጁዋል ዲፈረንስ አለ። በቃ አሁን ብዙ ጊዜ 3 ደረጃ ላይ ይከፍሏቸዋል። ቬሪ አክቲቭ ስቱደንትስ አሉ፣ ሚዲየም አሉ፣ ደግሞ በጣም ስሎው ለርነርስ አሉ ብለው ሰዎች ይከፋፍሏቸዋል። ግን ከዛ በጣም ብዙ አይነት ነው፣ በጣም የተለያየ ነው። አሁን እንደነገርኳቸው ለርኒንግ ስታይል እንኳን በጣም ብዙ አይነት ነው። አንዱ በማየት የሚማራል፣ አንዱ በመነካካት የሚማራል። በመነካካት በጣም አንዳንዱ ደግሞ በድምፅ የሚማራል እና በጣም የተለያየ ነው። ስለዚህ ያንን ልዩነት ማወቅ መቻል አለብን ነው። ያንን ማወቅ አለብን ዘንድ ሌላው the principles of making instruction clear by using different instructional media that appeal to the different senses, we have 5 sense organs አይደል? እነዚህ በተለመዱት ማለት ነው። ብዙ ሊያደርጓቸው ይችላሉ ምሁራን፣ ግን በምናውቃቸው ይሄ በጣም ኤሌመንታሪ በሆነው 5 ሴንስ ኦርጋንስ አሉን። በእነዚህ በ5ቱ ሴንስ ኦርጋንስ አድረስ ማድረግ እንድንችል የተለያየ የማስተማሪያ ሚዲያዎችን ወይም ቲቺንግ ኤድስ መጠቀም መቻል አለብን። በደንብ እንዲረዱ ከፈለግን ትምህርቱ አይረሴ ለዘላለም በህይወታቸው እንዲኖር የምንፈልግ ከሆነ ነው። ሪሰርችስ conducted in the communication indicated about human learning learning camps እና እነዚህ የሚመጡበትን ነገር እናያለን። ቆይ የመጀመሪያው 83% through the sense of sight ነው። 83%ን በማየት ሰዎች ይማራሉ። 11% through the sense of hearing በማዳመጥ 11%፣ ያ 3.5 through the sense of smelling፣ 1 through the sense of touching። ይሄ ለሁሉም ማለት አይደለም፣ ልዩነቶች አሉ። ግን ለማለት የፈለግኩት ነገር ምንድነው? እነዚህን 5ቱን ብታዩቸው በጣም በመቅመሳም በጣም ደካማ ነው። 1% ያህል ነው። ግን ልጆችን አሁን ለምሳሌ ስለ ምንድነው ንዋየ ቅድሳት ደጋግሜ የምለው ምክንያቱም እነሱን በተግባር ለማስተማር በጣም አመች ናቸው ብዬ ስለማስብ ነው። ስለ ቅዱስ የዕጣንና ጥቅሙ ምናምን እያስረዳን ከሆነ በቃ እንዲሸታቸው ማድረጋችን ወይም ቤተክርስቲያን ራሱ አስገብተን በሚጨስበት ጊዜ እንዲያዩት በአይናቸው የሚያዩት ነገር አለ። ጭሱን ያሉ ካህኑ ጥናውን ሲወዘውዘው ያሉ ብዙ ነገር ያሉ፣ በዚያ ላይ ደግሞ በአፍንጫቸው የሚያሸቱት ነገር አለ፣ ደግሞ በእጃቸው የሚነኩት ነገር ይኖራል። እሺ እና ይሄንን ለማለት ነው። እና 1% through the sense of tasting፣ 1.5 through the sense of touching፣ 3.3% through the sense of smelling and 11% through the sense of hearing in addition, and the last one is through the sense of sight is 83%። እነዚህ ናቸው ብለው ምሁራኑ አስቀምጠዋል ማለት ነው። ስለዚህ ምንም የቤተ ክርስቲያን ትምህርት በጣም የተለመደው ነገር ዋን ወይ ቢሆንም እኛ ግን ዘመኑን ብንዋጅ በጣም ጥሩ ነው ብዬ አምናለሁ። እሺ ጊዜው ዘመኑ እንደምታዩት አሁን እኔ አላቅም። አንድ ጊዜም እናንተ ጋር እዚሁ እንትን ማነው በነቀስ በኩል አንድ ሪሰርች እንትን ተሳትፌ ነበረ አስታውሳለሁ። እና አብዛኞቹ ተማሪዎች 12ኛ ክፍል እስኪጨርሱ ድረስ ይቆያሉ። 12ኛ ክፍል ከጨረሱና ወደ ዩኒቨርሲቲ ኮሌጅ ጆይን ካደረጉ በኋላ ግን ብዙዎቹ ወደ ቤተክርስቲያን አይመጡም። ለምንድን ነው እንደዚህ የሚሆኑ? ህይወታቸውን የነካ ነገር አልሰጠናቸውም ማለት ነው። ይጠቅማል፣ ይሄ ለነፍሴም ለስጋም ነው የሚበጅ ነገር ነው እንዲሉና እንዲያምኑበት አላደረግናቸውም። ስለዚህ የእነሱ ብቻ ጥፋት አይደለም፣ ወይም በዘመኑ ማመካኘት የለብንም። ደግሞ በሜን በጣም መጠየቅ ያለባት ቤተክርስቲያንና የቤተክርስቲያን መምህራን ናቸው። ያስተማርንበት መንገድ ነው። ስለዚህ ልጆቹን በእነዚህ አይነት መልክ በደንብ እንዲሳተፉ፣ በደንብ እንዲገባቸው፣ እንዲረዱት፣ ጥቅሙን እንዲያውቁት አድርገን ካስተማርናቸው ለዘላለም ከቤቱ አይወጡም። እንደውም ወደፊት ለማስተማርም ብቁ ይሆናሉ ማለት ነው። እና ሌላው the principles of integrating or coordinating different subject areas ነው። ለምሳሌ ቅድም እንዳልኩት ምን እናስተምራለን በቤተክርስቲያን ውስጥ ብዙ ትምህርቶች ነው አይደል? biblical studies አሉ፣ like old and new testament biblical interpretations ይኖራል።
ቸርች ሂስትሪ ይኖራል፣ ቴዎሎጂ ይኖራል። ኮምፓራቲቭ ቴዎሎጂ ልናስተምራቸው እንችላለን ከፍ እያሉ በሚሄዱበት ጊዜ ቅድም እንዳልኩት እነዚህን ምንድነው ስርዓተ ቤተክርስቲያን፣ ምስጢራተ ቤተክርስቲያን እነዚህም በሙሉ እናስተምራለን። ግን ስናስተምር አንዱ ትምህርት ከአንዱ ትምህርት ጋር መያያዙን መርሳት የለብንም። አንዱ ከአንዱ ትምህርት ጋር ቋንቋ እናስተምራቸዋለን። አማርኛ እናስተምራለን፣ ግዕዝ እናስተምራለን። የቤተክርስቲያን ሚዲየም ኦፍ ኢንስትራክሽን ናቸው እነዚህ ሁለቱም ቋንቋዎች ማለት ነው። እነዚህ ለሃይማኖቱ ምን ያህል ጠቃሚዎች ናቸው? እሺ አንዱ ትምህርት ከአንዱ ትምህርት ጋር። በነገራችን ላይ ትምህርት ወደ ጎንዮሽ ግንኙነት አለው፣ ወደ ላይ ደግሞ እድገት አለው። ወደ ላይ እያደገ ከፍ እያለ ነው የሚሄደው። ወደ ጎን ደግሞ ከሌላው ትምህርት ጋር የተያያዘ ነው ማለት ነው። እና ትናንትና ምስጢራተ ቤተክርስቲያን ስንማር እንደምታስታውሱት ብለን ነው አሁን ዶግማ ስናስተምራቸው ማስተማር ያለብን። ዝም ንጥል ያለ አንድ ትምህርት የለም ነው። እና ይህን ማወቅ አለብን። አንዱ መርህ ይህን ነው። ዘ ፕሪንሲፕል ኦፍ ኢንተግሬቲንግ ኦር ኮኦርዲኔቲንግ ዲፈረንት ሳብጀክት ኤሪያስ ፎር ዲፈረንት ሌሰንስ ማለት ይህን ነው። ሌላው ዘ ፕሪንሲፕልስ ኦፍ ዲፋይኒንግ ዘ ኦብጀክትስ ኦፍ ዘ ሌሰን ዋት ዩ ሪሜምበር ናው። ዘ ፕሪንሲፕል ኦፍ ዲፋይኒንግ ዘ ኦብጀክትስ ኦፍ ዘ ሌሰን ምን ለማለት ነው? ምን ለማለት ነው? አንድ ሰው የሚነግረን ካለን እግዚአብሔር ያክብርልን። በእውነቱ ቃለ ሕይወት ያሰማልን። ትንሽ ትንሽ እንግዲህ ቄስ ባልሆንም ወደ ቤተ ክህነቱ ጠጋ ያልኩ ስለሆንኩ የምመረቀው ይደርሳል ብዬ አስባለሁ። እሺ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ሌላ ሰው ዘ ፕሪንሲፕልስ ኦፍ ዲፋይኒንግ ዘ ኦብጀክቲቭስ ኦፍ ዘ ሌሰን የትምህርት ዓላማን እንዲገልጹ ማድረግ ምንድን ነው የሚጠቅመው? ቅድም ተናግሬ ነበር። አት ዘ ቢጊኒንግ ዱ ዩ ሪሜምበር? ሞክር እስኪ እኔ ተስፋዬ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። አሜን አሜን። ምናልባት like at the end of the lesson they should know what is like expected from what to know በተለይ ካስተማርናቸው በኋላ ወይም ልናስተምር ያዘጋጀነውን ቶፒክ ምን ኤክስፔክት እንደምናደርግ ዲፋይን ማድረጉ እነሱም በራሳቸው ምናልባት ፎከስድ መሆን የሚችሉበትን ኤሪያ ወይም ጥያቄዎቻቸውንም ወይም ደግሞ መቅሰም ያለባቸውን ነገር ሴት እንዲያደርጉ ሊረዳቸው ይችላል ብዬ አስባለሁ። እግዚአብሔር ያክብርልን። ማይንድ ሴትአፕ ነው። ማይንድ ሴትአፕ ነው። ትምህርት ሁል ጊዜ እንደዛ ነው። የህሊናችን የምናዘጋጅበት መንገድ ነው። ኤክስፔክቴሽን ነው። ሶ ዋት ዜይ ኤክስፔክት ዊ አር ፕሪፔሪንግ ዜር ማይንድ ቱ አክሰፕት ኤንድ ዊ አር ጋይዲንግ ዜር ማይንድ አኮርዲንግ ቱ ዛት ማለት ነው። በጣም እንትናቸውን ትምህርታቸውን አቅጣጫቸው ወዴት ዝም ብለን የትም እንዳልሆን እንዲያውቁ። እሺ ኋላ ኋላ ወደ ነጥቡ መምጣት አለብን ማለት ነው። ወደዚያ ኦብጀክቲቭ ጥያቄም ስንጠይቅ ያን ኦብጀክቲቭ አቺቭ አድርገዋል አላደረጉም ነው ያገኘውን ልንጠይቅ አይገባንም። ጥያቄ ስለሆነ ብቻ ልንጠይቃቸው አይገባም። ምን መጠየቅ ያለብን ያንን ኦብጀክቲቭ አቺቭ አድርገናል አላደረግንም ነው። ያን ዛሬ የምፈልገው ዓላማ አለኝ። ትምህርት የሚዘጋጀው ለዓላማ ነው። ለዓላማ ነው። ምን እንዲያውቁ ነው የተፈለገው። ለዚያ ነው ለሰን የሚዘጋጀው። አስቀድሞ የሚቀድመው ምንድን ነው? ኦብጀክቲቭ ነው ማለት ነው። በኦብጀክቲቭ ነው ሌሎች እንትኖችን ምንድነው ትምህርቶችን የምናዘጋጃቸው ማለት ነው። ዛሬ ልጆቹን እንዲህ ማስተማር እፈልጋለሁ። ኦብጀክቲቭ ዩ ሹድ ቱ ዲፋይን ኦብጀክቲቭስ ፎር ዩር ስቱደንትስ አት ሃንድ። መጀመሪያ ቀድመን ይህንን ነገር ልንነገራቸው የሚገባው ማለት ነው። እና አእምሯቸው በዚያ መልክ የተዘጋጀ እንዲሆን ይረዳናል። ኢንፎርሚንግ ስቱደንትስ አባውት ዘ ኦብጀክቲቭስ ኦፍ ዘ ሌሰን አሄድ ኦፍ ታይም ሜክስ ለርኒንግ ፍሩትፉል በጣም ፍሬያማ ያደርግልናል። ስቱደንትስ ለርን አት ዴር ቤስት ዌን ዴይ አር ፋሚሊያር ዊዝ ዘ ኦብጀክቲቭስ ኦፍ ዘ ሌሰን። እና እነዚህ ሲነገራቸው ነው በጣም እንትን የሚሆኑት ትምህርቱን አስቀድመው የመጓጓት እና የመጠበቅ ነገር እንዲኖራቸው ማለት ነው። ወደው ፈቅደው እንዲማሩ ማድረግ ነው በቃ። ስለዚህ ኢት ሞቲቬትስ ዘም ኤንድ ኮንሰንትሬትስ ኦል ዴር አቴንሽን and exert their energy to what is expected of them። ከነሱ የሚጠበቀውን ሲያውቁ ነው በቃ ሙሉ ኃይላቸውን ወደዚያ ፎከሳቸውን ወደዚያ እንዲያደርጉ ያደርጋቸዋል ማለት ነው። ይሄ እኮ በጣም የተገለጸ ነው አይደል? ብዙ ጊዜ እንስሳትን ምንድነው የሚበሉ ለምሳሌ እነዚህ ምንድነው ካርኒቨርስ አኒማልስ አሉ አይደል? these carnivorous animals when they are trying to prey their preys የሚያድኗቸውን ሲያድኑ አስተውላችሁ አይታችሁ ይሆናል። ለምሳሌ ምንድን ነው የሚባለው ጂኦግራፊ ፊልም እነሱ ላይ አንድ አንበሳ ወይም ደግሞ አንድ ነብር
እነዚህን ጋዝሎች ሲያባረር ሁሉንም አያባረርም። አጠገብ እንኳን እያገኛት መጀመሪያ ፎከስ ያደረገባት ላይ ነው የሚረው። ስለዚህ ፎከስ ኢዝ ቬሪ ኢምፖርታንት። So when we are telling the objectives of the lesson, students will focus on some point. Okay? ያገኙት ነገር ላይ እናንተ ኋላ ምሳሌ ልታመጡ ትችላላችሁ። አሁን እኔ እንደምለፈልፈው እንደምቃ የትም ቦታ ልትቃጁ ትችላላችሁ። ግን ኋላ የሚሰበስበን ምንድነው? ኦብጀክቲቭ ነው። ስለዚህ እነሱም ወደዚያ ነው እንጂ መምጣት ያለበት የተነገረውን ሁሉ ለመያዝ መጣር የለባቸው። እንደዛ የተበታተነ አቴንሽን እንዳይኖራቸው ፎከስድ እንዲሆኑ የሚያደርጋቸው ይህን ኦብጀክቲቭ ስንነገር የዛሬ ትምህርታችን ዓላማ ከዚህ ትምህርት በኋላ ልጆች የምታገኙት ይህን ብለን 2 ወይም 3 በጣም ከበዛ ማለት ነው ኦብጀክቲቭስ ከአንድ ለሰን ከአንድ ፔሪየድ ውስጥ የሚጠበቀው ይህን ያህል እንደሱ አድርገን ልንነግራቸው ያስፈልጋል። ዛት ክሊር ማይ ዲርስ? አይ ቲንክ በጣም ቀላል ነገር ነው የምናገረው። ሌላው the principles the leading role of the teacher and the independent activities of the learner ምን ማለት ነው? ይሄን ደግሞ the principles the leading role of the teacher and the independent activity of the learner ምን ለማለት ነው? ምን ማለት ነው? እንዴት ተረዱታላችሁ? ጥሩ ነው። ተስፋዬ እግዚአብሔር ያክብርልኝ። ከእህቶቻችንስ የሚናገር የለም? The principles of the leading role of the teacher and the independent activities of the learner ይሄ አንዱ መርህ ነው። እያጋመስን ነው ወንድሞቼ እህቶቼ። ምን ማለት? እሺ ሚኪያስ thank you very much. Continue please. ሚኪ ኦኬ ፍቅርተ አሬ ስሊፒንግ ደከማችሁ ተኛችሁ እንዴ? እና መምህራን በጣም የኮኦርዲኔት የማድረግ የማስተባበር ትምህርቱን የማቅረብ ነው እንጂ ሁሉን ነገር እነሱ እንትን መሆን የለባቸው ነው። ኦርጋናይዝድ ማድረግ፣ አክቲቪቲዎችን መስጠት፣ ከዚያ ወዲያ መቆጣጠር፣ ማየት፣ ጋይድ ማድረግ እንጂ ሁሉን ነገር ማስተማር የለባቸው ነው። ስፑን ፊዲንግ የሚባለው ነገር ድሮ ቀርቷል። ቅድም እንዳልኩት ነው። ለምሳሌ ቤተክርስቲያን በጣም የተለመደ ነው። እሺ መምህራን ይጮኻሉ፣ ተማሪዎቹ ይሰባሉ፣ ከዚያ ወጥተህ ትሄዳለህ። ገባህ አልገባህ የሚለውም ነገር ብዙም እንትን የሚደረግበት ነገር አይደለም። አሁን ግን እንደዛ አይደለም። ትንሽ ሞደርን እናድርገው፣ የተሻለ ልጆች ማፍራት ከፈለግን ማለት ነው። ስለዚህ መምህራን ምንድን ነው መሆን ያለባቸው ነው? therefore the teacher motivates students, guide, acts as a stage setter, an organizer and a controller ነው መሆን ያለባቸው ነው። so the main activity should be on the students. ሰው ትምህርት፣ ምግብ ምናምን ምንድን ናቸው? ኢንዲቪጁዋላይዝድ ናቸው። እሺ ኢንዲቪጁዋላይዝድ ናቸው ማለት እኔ አሁን የፈለገ በጣም ለምወደው ልጄ ቢያመው እንኳን ልመገብለት አልችልም። እሱ ነው መመገብ ያለበት። ትምህርትን እኔ ነኝ እንጂ መማር ያለብኝ እናቴ ልትማርልኝ አትችልም። ይቻላል? ወይም አስተማሪው ሊማርልኝ አይችልም፣ ወይም ጓደኞቼ ሊማሩልኝ አይችሉም። እኔ ነኝ መማር ያለብኝ። ዋናው ሮል ያለው እኔ ላይ ነው ማለት ነው። ለሚማረው ለተማሪው ነው ሮሉ ያለው። ስለዚህ መምህራን ተማሪዎች እንዲማሩ አእምሯቸውን እንዲከፍቱ ፈቃድ እንዲኖራቸው ደስተኞች እንዲሆኑ ነው እንጂ ማድረግ ያለባቸው ሁሉን ነገር እነሱ ማድረግ የለባቸውም። ለምሳሌ የምግብን ፍላጎት ለማምጣት ምንድን ነው ማድረግ ያለባችሁ? እስቲ ለመጀመሪያ ጊዜ የበላችሁት ምግብና ያልወደዳችሁት ቆይታችሁ የወደዳችሁት ምግብ አለ? Is there any type of food that when you are familiarized for the first time what do you feel? እኔ ማንጎ የሚባል ባደኩበት አካባቢ ማነው ማንጎና አቮካዶ አናውቅም ነበር። እና ለመጀመሪያ ጊዜ ወደ አዋሳ ሄጄ አቮካዶ ስቀምስ በስመ አብ አፌ ላይ ነው ያዝኩት። ምንድን ነው የሚለው ብዬ በኋላ ግን የሰጠኝ ሰው መከረኝ። ኧረ በጣም ቆንጆ እኮ ነው፣ ከብዙ እንቁላል እንኳ ከመመገብ ይሄ የተሻለ ነው ምናምን። የጎመዘዘኝም በላሁት። ግን አሁን በጣም የምወደው ምግብ ማለት በጣም እሱ ነው። ሌሎችም ምግቦች መጥቀስ እችላለሁ። ስለዚህ የምግብ ፍላጎቴ ከምንድን ነው የመጣው? የምግብ ፍላጎት ከምን ይመጣል? ኤክስፖዠር
ኤክስፖዠር ከመመገብ ይመጣል። የማንበብ ፍላጎት ከምን ይመጣል? ከማንበብ ነው የሚመጣው። እሺ ካላነበብ በፍጹም ፍቅሩም አይኖርህም። እያነበብህ ስትሄድ ግን በጣም እየወደድክ ትሄዳለህ። መጥፎም ነገር እንደዚያው ነው። መጥፎ ለምሳሌ ሱስ፣ ሰዎች ወደ ሱስ ውስጥ የሚገቡት እኮ በመደጋገም ነው አይደል? የመማር ፍላጎት የሚመጣውም ከመማር ነው። እሺ የመማር ፍላጎት የሚመጣው ከመማር ነው። ስለዚህ ራሱ ተማሪው እንዲማር ማድረግ አለብን ነው። ትምህርትን እንዲወደው ማድረግ መቻል አለብን። ለምሳሌ በሽተኛ መድኃኒት ስለወሰደ ብቻ አይድንም፣ ወይም ሐኪም ስላየው ብቻ አይድንም። እባካችሁ እንደ መምህር በደንብ ብታዳምጡኝ በጣም ደስ ይለኛል። ምን ያህል አንደርስታንድ እንደምታደርጉኝ አላውቅም። ብዙዎቻችሁ አማርኛ ካልቻላችሁ አዝናለሁ፣ ወይም ደግሞ ለመግለጽ እሞክራለሁ የምችለውን ያህል እና አንድ ሐኪም በሽተኛው እንዲድንለት የመጀመሪያ ማድረግ ያለበት ምንድን ነው? አይዞህ ትድናለህ የሚል ተስፋ መስጠት ነው። አይዞህ ይሄ በጣም ቀላል እኮ ነው። እንዲህ አይነት መድኃኒት አዝልሃለሁ፣ እዚህ በፊት ብዙ በሽተኞች ድነዋል፣ ትድናለህ ካለው ተስፋ ያደርጋል፣ ይድናል። አንድም ተማሪም ደግሞ መጀመሪያ ማድረግ ያለባችሁ ይገባሃል፣ አይዞህ ነው። በጣም እኮ ለሱ ጨለማ ነው። አይቶት የማያውቀውን አዲስ እውቀት ነው የምትሰጡት። ስለዚህ ይህንን ነገር ምንድን ነው የምታደርገው? በጣም ቀላል እኮ ነው ብለህ በቀላል መንገድ ስታደርግለት ከዚያ ወዲያ ራሱ ሲገባበት በጣም ይወደዋል፣ ይረዳዋል ነው። እሺ እና በዚህ ላይ በጣም ብዙ የተሰሩ ሪሰርቾች አሉ። ብዙ አወራችሁ በጣም ጊዜ ነው እንጂ የሚጨርሰው። ኤኒዌይ ዚስ ፕሪንሲፕል ኢዝ ዛት ዘ ሊዲንግ ሮል ኦፍ ዘ ቲቸር ኤንድ ዘ ኢንዲፐንደንት አክቲቪቲስ ኦፍ ዘ ለርነር። ተማሪው ነው መንቀሳቀስ ያለበት፣ መማር ያለበት ተማሪው ነው። መምህራን ለተማሪዎቹ መማር የለባቸውም፣ መስራት የለባቸውም። ተማሪዎቹን እንዲሰሩ ማድረግ ነው ያለብን። የሚሰራ ነገር ከሆነ የሚነገር ከሆነ ተማሪዎቹ ናቸው መናገር ያለባቸው። እኛ ሁሉን ነገር መናገር የለብን። አሁን ኢትዮጵያ እንደነገርኳቸው እኔ በመምህርነትና መምህራንን በማሰልጠን ነው ብዙ ጊዜ የኖርኩት። ስለዚህ ምን ይባላል? መምህራን የመምህራን አሰልጣኞች ለሚሰለጥኑት መምህራን አድርጉ ብለን ስለምንናገርና እንዲያደርጉ ስለማናደርግ መምህራኑም ሄደው ደግሞ ተማሪዎች እንደዚያ ነው የሚያደርጉት። እኔ አሁን እንደዚያ እንዳትሆኑብኝ በጣም ፈርቻለሁ። የአንድ ቀንና የአንድ ሰዓት ብቻ ግንኙነት ስለሆነብኝ ምን እንደማደርግ አላውቅም። የግድ ራሳችሁ ነው ማድረግ ያለባችሁ። የግድ እናንተ ናችሁ መናገር የነበረባችሁ። ሶሪ እኔ መናገር የለብኝም። ትንሽ ነገር ነው ልነግራችሁ የሚገባው እና ያ ከሆነ ነው ሰዎችን በቃ ተምረዋል ማለት የምንችለው። አለዚያ እኔ እንጂ ያወቅኩት እናንተ አይደላችሁ ያወቃችሁት። ዩ ሹድ ቱ ፓርቲሲፔት ዩር ስቱደንትስ ዩ ሹድ ቢ ኦርጋናይዘር ኤንድ ኮንትሮለር ዩ ሹድ ኖት ቱ ለርን ፎር ዘ ስቱደንትስ ዘ ፕሌስ ኦፍ ስቱደንትስ ዩ ሹድ ኖት ሪፕሌስ ዘም ዘይ ሹድ ቱ ትራይ ባይ ዘምሰልቭስ እና በራሳቸው እንዲማሩ ማድረግ አለ። ህግ ልናወጣ እንችላለን፣ ግሩፕ ልናደርጋቸው እንችላለን። በሆነው ነገር ሁሉ እንግዲህ እንዲማሩ እናደርግ ነው። አንቸኩል። በቃ እኔ አሁን 12 ዓመት ወይም 10 ዓመት ከኛ ጋር ይኖራል እነዚህ ተማሪዎችን ስለማሰብ ማለት ነው። ታዲያ በዚህ ጊዜ ውስጥ ሁሉ በጣም ብዙ እውቀት እንዲያገኙ ማድረግ እንችላለን። ግን እኛ በጣም ችግራችን ሁሉ ትምህርት በአንድ ዓመት መጨረስ ነው የሚፈልገው። ይህንም አላወቁም፣ ማንም ይመጣና ምኑን አስተማራችኋቸውን? ትንሽ ነገር በደንብ ይወቁ እንጂ ብዙ ነገር መልፋታችን ምንም አይጠቅም። በቃ በደንብ አንደርስታንድ ማድረጋቸውን ፕራክቲካል ህይወት ውስጥ መግባታቸውን ክርስትና በተግባር የሚኖሩት ህይወት ነው እንጂ የሚማሩት ብቻ አይደለም። እንዲኖሩት እየተደረገ መሆኑን ማረጋገጥ ነው የሚጠቅመው ለማለት ነው። እሺ ዘ ፕሪንሲፕል ኦፍ ሜኪንግ ለሰንስ አንደርስታንደብል ኤንድ ኮምፕሬንሲብል፣ ትምህርትን እንዲረዱትና እንዲቀል ማድረግ ነው አንዱ ነገር። እንዴት ታደርጉታላችሁ? ትምህርትን ቀላል እንዲሆን የምታደርጉት በምን ዘዴ ይመስላችኋል? እንዴት ነው አንድን ትምህርት ከባድ የነበረውን ትምህርት ቀላል ማድረግ ይቻላል? ይሄ መርህ የሚለን ዲስ ቲቺንግ መርህ፣ ይህ የማስተማር መርህ ትምህርትን ቀላል አድርጉ፣ አታክብዱ ነው። እንዴት አድርገን ቀላል እናደርገው? እስቲ አስተማሪዎቻችሁን አስቡ። ያስተማሯችሁን አካዳሚክ ማለት ነው፣ ሃይማኖትን ተውት። በአካዳሚክ ላይ ውስጥ አንዳንድ መምህራን በጣም ቀላል ያደርጉታል። ዋው ለካ እንደዚህ ነበር እንዴት አለ። ፊዚክስ በጣም እኮ ሰይጣን የሆነ ትምህርት ነው ምናምን ነው አይደል? ግን መምህሩ እንዲሁ ቀላል ያደረገውና በቃ ብትናደርገው በጣም ወደው ላይፍ ጨዋታ እንዲሆን ያደርጉታል። ማቴማቲክስ እንደዚያው በጣም ጨዋታ እንዲሆን ማድረግ፣ በቀላሉ እንድትሰራው ማድረግ። ቋንቋ በጣም ብዙ ሰው ይቸገራል። እኔ በጣም ነበር የሚቸገረው፣ በጣም አሁንም ችግር ያለብኝ ይመስለኛል። ግን ቋንቋ ሁልጊዜ መጠቀም አይደል? ቬሪ ሲምፕል። ፈተና ሲሆን ለምን ትጠራዋለህ? ትምህርት ሲሆን ለምን ትጠራዋለህ? ስለዚህ እንደዚህ አድርግ፣ ድርሰት ጻፍ፣ ግጥም ጻፍ፣ በቃ ቀጥል።
ይቻላል ይቻላል። ስለዚህ ትምህርትን ቀላል እንዲሆን ምን ምን ዘዴዎች እንጠቀም? አንዱ መርህ ይህን ነው። ተስፋዬ ምናልባት ኖሌጅ ኦፍ ሰብጀክትስ በጣም ጥሩ። የምናስተምረው ትምህርት ትምህርት ዙሪያ በደንብ የሚኖረውን እውቀት ማወቃችን አይደል? ትምህርቱን በደንብ ማወቃችን ያ ቀላል። ልናስተማር ስንዘጋጅ ማለት ነው። በጣም ጥሩ በጣም ጥሩ። ከዛ ሁለተኛው ደግሞ ሜቶዶሎጂያችን ልናስተምር የተዘጋጀንበት like አሁን እርሶም ሲገልጹ እንደነበሩት if it's going to be like one way of interaction only ከመምህሩ ሳይድ ብቻ ከሆነ ኢንተራክቲቭ አይሆንም። ሶ አንደርስታንድ ማድረግ አለማድረጋቸውን፣ መያዝ አለመያዛቸውን፣ ማወቅ አለማወቃቸውን መረዳት ይከብዳል ብዬ አስባለሁ። እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማልኝ። ሌላ በጣም ጥሩ። ግን እዚህ ላይ አሁን መልሽ ኢንተራክት እያደረግኩ አሰፋው ነበር። ለሌሎች እድል ለመስጠት ፈልጌ ምን አይነት ዘዴ ነው ለምሳሌ በጣም በጣም አቅሎልኛል ብለህ የምትለው ነገር ብለህ በጣም ደስ ይለኛል። ከተማሪዎች ጋር ከምናስተምራቸው ተማሪዎች ጋር ሪሌሽንሽፓችንን ኢዚ ማለት ቀለል ማድረግ መጀመሪያ ስም ጠርቶ በስም እየጠሩ ማስተማር፣ መተዋወቅ እሱ ቀለል ሊያደርገው ይችላል። በጣም ቆንጆ በጣም ቆንጆ። ልጆችን በቃ እንደ ወንድም እንደ እህት ማየት። የመምህርና የተማሪ ግንኙነት ታውቃላችሁ አይደል? የትኛውም ዓለም ቢሆን መምህርነት ተጽዕኖ አለው፣ ትልቅ ነው። በቃ ልጆቹ እውቀት የሰጣቸው እናንተም ራሳቸው አይደል? ስቴጅ ላይ ቆሙ ያስተማሩንን ሰዎች በሙሉ እናከብራቸዋለን፣ እንፈራቸዋለን፣ እናፍራቸዋለን። በጣም ጥሩ ነው። ያ መኖሩ መቼም እግዚአብሔር የሰጠን ግሬስ ነው። መምህር ተብለን ተጠርተናል። እኔ በነገራችን ላይ በጣም ነው የምወደው ሙያዬ። በጣም በጣም ነፍሴ እስኪወጣ ሌላ ሙያ የለኝም። እናም ወደፊትም ያው እንግዲህ ማረቸው እግዚአብሔር ይመስገን። ስለዚህ ይኖረኛል ብዬም አላስብም። ኢትዮጵያ ውስጥ በጣም የሚጠላ ሙያ ማለት መምህርነት ነው። አይ ፕራውድ ኦፍ ቢንግ ኤ ቲቸር። ልጆቼ እስካሁንም ድረስ ብጠይቃቸው የመምህር አዲስ ልጅ ነኝ ነው የሚሉ። የአዲስ ልጅ ነኝ አይሉ፣ የመምህር አዲስ። ኤቭሪበዲ ነውስ ሚ መምህር አዲስ። በቃ አይ ላይክ ኢት። እኔ ቤተክርስቲያን ደግሞ ኋላ መጥቼ እግዚአብሔር ይመስገን በአውደ ምሕረቱ አቆመኝ። ተመስገን ነው ሳይገባኝ ማለት ነው። ጌታችን ኢየሱስ ክርስቶስ በተጠራበት ማዕረግ መምህር ተብሎ ከመጠራት በላይ ማዕረግ የለም። እውነት ለመናገር ትልቅነት ነው። ስለዚህ ምን ልላችሁ ነው? መምህርነት ከባድ ስለሆነ ልጆች ሊፈሩ ይችላሉ። ስለዚህ ራስን ሀምብል ማድረግ እና ልጆቹ ጋራ ዝቅ ማለት፣ ቁጭ ብሎ አብሮ እንደ ችግራቸውን መረዳት። ለምሳሌ እናንተ ሰሌዳ ላይ የጻፋችሁትን ከኋላ የሚቀመጡ ልጆች ያዩታል አያዩትም? ሄዳችሁ አብራችኋቸው ቁጭ ብላችሁ ማየት አለባችሁ። ቋንቋዬን ይሰሙታል አይሰሙትም? ራሳችሁን ልክ በእነሱ ደረጃ ላይ ዝቅ አድርጋችሁ ማየት አለባችሁ። እኔ የአንደኛ ክፍል ልጆች ስንት ዓመት ልጆች ናቸው? የ7 ዓመት የ8 ዓመት ልጆች የ6 ዓመት ልጆች አይደል? ናዋይዴይስ ሰው በ6 ዓመት በነበርኩ ጊዜ እንዲህ አይነት ቋንቋዎችን አውቅ ነበር፣ እንዲህ አይነት አይዲያ አውቅ ነበር ወይ ማለት አለብኝ ማለት ነው። እና በጣም ጥሩ ነው ወንድሜ፣ ቃለ ሕይወት ያሰማልን። ሌላ እሺ ኤምቢደብሊው ሌላ ማን ነው? ሚስጥረ ፖርቹጋል ነው። ይቅርታ ሚስጥረ። አዎ ከፖርትላንድ የገባለ። አቤት። እሺ እስኪ ትንሽ ተናገሪ። ትምህርትን ምን ብናደርግ ቀላል ሊሆንና የምንረዳው ይሆናል ማለት ነው? አንደርስታንደብል ኤንድ ኮምፕሬሄንሲብል እንዲሆን ምን ማድረግ አለብን? ነግራችኋለሁ ጥቂት ዘዴዎችን። እናንተ ግን እናንተ የምታስቡትን ባቅ ደስ ይለኛል። አንቺ ተማሪ ሆነሽ ያለፍሽ ሰው ነሽ። አዎ ምን ሲያደርጉ ነው ቀለል ያለልን? በኮርስ መልክ ሲሰጠኝ ይቀለኛል ትምህርት እና ኮርሱ ደግሞ ግልጽ ያለ በሚገባ መልኩ እኮ የሚገባ መልኩ ማለት ምን ማለት ነው? እሷን ነው ልትናገሪያት የፈለግኩት እኮ። አሁን ሁለት መምህራን አንድን ሳብጀክት ሲሰጡ እኩል አይነት መረዳት ይኖረናል? አይኖርም። አንዱን በጣም እናቀለዋለን እንወደዋለን፣ አንደኛው ደግሞ በቃ ያንኑ ትምህርት እኮ ነው። ምን ይመስላችኋል የእነዚህ ሰዎች ልዩነት? ያው አንዳንዶቹ የራሳቸው የሆነ ተሰጥኦ አላቸው የሚሰጡበት ጸጋ ያላቸው አለ የትምህርት። በጣም ጥሩ። እዚሁ ላይ ልሄድልሽና መምህርነት ሳይንስ ነው ወይስ አርት ነው?
መምህርነት አርት ይመስለኛል። ቴንክ ዩ። አርት ነው ማለት ጊፍት ያ አዎ ጊፍት ነው። በቃ ኡፍ አፌ ቆረጥ ይበል። ጊፍት ነው በቃ እውነት ጊፍት ነው እኮ ስጦታ ነው እኮ መምህርነት ስጦታ ነው። በቃ የምትታደለው ነው። ግን መማር ደግሞ ከሌለው ባይሽ you have to have the subject matter knowledge. You should to know. You should to know. In addition to that, your gift should be developed through what? Through experience, through skills developing trainings. Without training, ምንም ስጦታ ቢኖራችሁ በቃ የልምድ አዋላጅ ነው የምንሆነው። የልምድ አዋላጅ መሆን የለብንም። መማር አለብን። ስንማር በጣም እውነት ነው ጊፍት ነው። ያን ጊፍታችንን ግን ደግሞ መማራችን ደግሞ ከስጦታ ጋር ቢሆን በጣም መታደል ነው። ከስጦታ ጋር ቢሆን በጣም መታደል ነው። ኤኒዌይ እስቲ ያስኳቸውን ነጥቦች ላሳያችሁ። ትምህርትን ግልጽና አይረስ የሚያደርጓቸው ነው። የመጀመሪያው ፕሬዘንቲንግ ሌሰንስ ፍሮም ዘ ኖውን ኤንድ ፕሮሲዲንግ ቱ ዘ አንኖውን። ከሚታወቅ ተነስተን ወደማይታወቅ መውሰድ ያለብን። ስለ እግዚአብሔር ለማስተማር መጀመሪያ ስለ ቤተሰብ መንገር አለብን። ስለ ምድራዊ አባታቸው ሳያውቁ ስለ ሰማይ አባታቸው ሊያውቁ አይችሉም። ስለዚህ ከሚታወቅ ነገር ወደማይታወቅ ነገር መሄድ አለብን። ሁልጊዜ ዋት ዩ ኖውስ ብላችሁ መጀመሪያ መጠየቅ አለባችሁ። ከዚያ ጋር ስታያዩት ነው እውቀት ከፍ የሚለው። መጀመሪያ ልጆችን መጠየቅ አለባችሁ። ምን ያውቃል ወይም ማሰብ አለባችሁ። እናንተ ከዚህ በፊት ምን ተምረዋል? ምን ሊያውቁ ይችላሉ? የመጀመሪያ አዲስ ትምህርትም እንኳ ቢሆን ማለት ነው። ሰው ዝም ብሎ ወረቀት ነው የሚባለው ነገር በአሁኑ ዘመን አይሰራም። እሺ እግዚአብሔር ብሎ እስትንፋስ የሰጠው የሰው ልጅ እውቀት አለው። ከምንም ቢሆን እውቀት አለው። ያውም በዚህ ዘመንማ ተውት፣ ብዙ ነገር ነው የሚያውቁት። ስለዚህ ምን ታውቃላችሁ ብለን ጠይቀን ሲል በቃ ከዚያ ላይ ተነስታችሁ እየጨመራችሁላችሁ ወደማይታወቀው ነገር መሄድ ያለባቸው። ፍሮም ኖውን ቱ አንኖውን ነው መሆን ያለበት። ሌላው ደግሞ ፍሮም ሲምፕል ፕሮሲዲንግ ቱ ዘ ኮምፕሌክስ መሆን አለበት። ከቀላል ትንሽ ወደ ውስብስብ መሄድ አለብን ነው። and the other is from easy and proceeding to the difficult. አሁንም ያው ምን እንደምለው አላውቅም። በጣም ቅልል ብሎ ከዛ ላ ነው ወደ ትንሽ ኮምፕሌክስ ወደሆነ ትንሽ ደግሞ ጠጠር ወዳለ ነገር እያደገ መሄድ አለበት ነው። ይህንን ካወቅን ነው ልጆቹን እንዲቀላቸው የምናደርገው እንዲረዱት የምናደርገው ማለት ነው። እና እንደገና ደግሞ ፍሮም ኮንክሪት ቱ አብስትራክት ነው። ከሚታይ ከጠጣን ወደ አብስትራክቱ ወደ ስውሩ ዓለም በተለይ ሃይማኖት ማለት ነው። ሃይማኖት ተመልከቱ፣ ስለ መላእክት ልናስተምር ነው። ግን መጀመሪያ መላእክት ምንድን ናቸው? አያችሁ፣ ከአጠገባችን ካሉ ከጥበቃዎች ልንጀምር እንችላለን፣ ከፖሊሶች ልንጀምር እንችላለን። በጣም የሚረዱን በአካባቢያችን ከሐኪሞች ልንጀምር እንችላለን። እሺ፣ እዚያ በኋላ ወደ ቅዱሳን ወደ አላዩቸው የምናሳደጋቸው በዚህ አይነት መልክ ነው። እዚህ ያለውን ነገር ስለ ቤታቸው ስለ ቤተሰባቸው እያሳወቅን ነው። ስለማይታየው ዓለም፣ ስለ መንግስተ ሰማያት፣ ስለ ገነት ያለው ኑሮ ልናሳወቅ የምንችለው ማለት ነው። ሃይማኖት ማስተማር ዝም ብሎ በቃ እመኑኝ ብቻ የሚለው ነገር አለ አይደል? እሺ፣ ሌላውም ቢሆን እንደዛው ነው። እሺ፣ ሌላውም ቢሆን እንደዛው ነው። በሳይንስም ደረጃ ብትመለከቱት እንደዚሁ ከሚታይ ከሚጨበጥ ተነስተን ወደ አብስትራክቱ ይዘናቸው መሄድ ያለብን። የሰው እውቀት እንደዚህ የሚመራ ነገር ነው። በቃ እናንተ የምትመሩት ነገር ነው። አይ መምህርነት እኮ ሊዲንግ ነው ያልነው ለዚህ ነው። መምህርነት ሊዲንግ ነው። እየመራን ወደ ጨለማውን እንገልጣለን። በእግዚአብሔር ቃል ተራራውን እንደረምሰዋለን፣ እናፈርሰዋለን። በእውነት የድንቁርናን ተራራ ነው። ስለዚህ እንደዛ እንድናደርግ ከሚታወቅ ወደማይታወቅ፣ ከቀላል ወደ ከባድ፣ ከትንሽ ወደ ትልቅ እያሳደግን የሚጨበጠው ወደ አብስትራክቱ ነው የምንሄደው ነው። ይህን ስናደርግ ምን ይሆናል ማለት ነው? ትምህርት አንደርስታንደብል እና ኮምፕሬንሲብል ይሆናል። ስታርቲንግ ፍሮም ዘ ሆል ኤንድ ፕሮሲዲንግ ቱ ዘ ፓርትስ። ለምሳሌ ስለ ምንድን የመጽሐፍ ቅዱስ ጥናት ወይም ደግሞ የቅዱሳት መጽሐፍ ጥናት ብለን ልንጀምር እንችላለን። የተለያዩ ወይ ከምንድነው ከፓርትስ ልንጀምር እንችላለን አይደል? ከፓርትስ ጀምረን መጨረሻ ጀነራልስ ስናደርገው ይህ በአጠቃላይ ቅዱሳት መጽሐፍት ናቸው። የጸሎት መጽሐፍቶች አሉ፣ የቅዳሴ መጽሐፍት አሉ፣ የታሪክ መጽሐፍት አሉ፣ የሃይማኖት መጽሐፍት አሉ፣ መጽሐፍ ቅዱስ አለ ምናምን። እነዚህ በሙሉ ቅዱሳት መጽሐፍት ይባላሉ ብለን ጀነራል ልናደርገው እንችላለን። ወይም ቅዱሳት መጽሐፍት የምንላቸው ሁሉ በብራንች ደግሞ ልናወጣቸው እንችላለን። መጽሐፍ ቅዱስ ማለት ደግሞ ብሉይ ኪዳንና ሐዲስ ኪዳን ነው። ሌሎች ደግሞ ምንድን
ሃይማኖት አበው አለ፣ ሌሎች ምንድነው ስሙ የነዚህ የመጽሐፈ መነኮሳት ምናምን እነዚህ አራቱ ጉባኤያት የሚባሉት እኒህ እንዲህ ናቸው እያል ልንበታትናቸው እንችላለን ማለት። ስለዚህ ነው ከአንዱ ወደ አንዱ ነው፣ ቫይስ ቨርሳ ነው። ቫይስ ቨርሳ ነው ማለት ምን ማለት ነው? ከፓርትስ ወይም ስፔሲፊክ ቱ ሆል ልንሄድ እንችላለን፣ ወይም ፍሮም ሆል ቱ ፓርትስ ኦር ስፔሲፊክ ልንሄድ እንችላለን ለማለት ነው። ይህን ካደረግን አንደርስታንዴብል ይሆናል። እነዚህ ናቸው ትምህርትን ከምንድነው ከባድነት ወደ ቀላልነት ወይም አንደርስታንድ ወደ ማድረግ የሚያመጡት ማለት ነው። እና ይህ በጣም ትልቅ መርህ ነው። ትልቅ መምህርነት የሚያሰኘው ምን ነው? ቅልል አድርጎ በቀላሉ ሰዎች እንዲረዱት ማድረግ ነው። እና ብዙ ጊዜ በጣም የተማሩ ሰዎች እስኪ እኔን እንደ አንደኛ ክፍል ደረጃ አድርገህ ግለጽልኝ፣ ይሄ ነገር ልክ ለአንደኛ ክፍል እንደሚገለጸው አድርገህ ማለት ይሄ ትልቅ ሰው ነው፣ የተማረ ሰው ነው። በዚያ ደረጃ ላይ ካሰበው ለሱ እኮ ይሄ በጣም የማይታወቅ ነገር ነው እየነገሩት ያለው። ታዲያ በተለይ ሃይማኖት ስናስተምር እንደዛ ነው። ብዙ ሰዎች ከሳይንስ ዓለም በጣም ትልልቆች ፕሮፌሰሮች፣ ዶክተሮች መጥተው ሊማሩ ይችላሉ። እናንተ እየሰበካችሁ ናቸው። እነሱ ከባድ እንደሆነ ማወቅ አለባቸው። ለእነሱ ከኤሌመንታሪ ነው የምንጀምረው፣ ከቀላል ነው መጀመር ያለብን ማለት ነው። መጽሐፍ ቅዱስን በአንድ ቀን የሚያውቁት ሊመስላቸው ይችላል። እኔ እንደሱ አይደለም። መጽሐፍ ቅዱስ ሲጠና እንደዚህ ነው። መጽሐፍ ቅዱስ ማለት በብሉይ ኪዳንና የሐዲስ ኪዳን ይባላል። ብሉይ ኪዳን የምንለው ጌታችን ኢየሱስ ክርስቶስ ከመወለዱ በፊት የተጻፉት መጽሐፍት ናቸው። ሐዲስ ኪዳን የምናቸው ደግሞ መጽሐፉን እያሳየሁ ማለት ነው፣ እያሳየሁ አደርግላችኋለሁ። ስለዚህ ስታነቡ እንደዚህ ነው የምታደርጉት። እንዲቀላችሁ እንዲማድረግ ትችላላችሁ። ቀላል አድርጋችሁ ስታቀርቡላቸው ከዚያ በኋላ ምን እያደረጉ እየወደዱት ይመጣል፣ ራሳቸው ያነባሉ፣ ይረዳሉ ማለት ነው። እንደዚህ አድርገን የምናቀርብ ከሆነ ሰዎች ትምህርቱን ይወዱታል፣ በቀላሉም ይረዱታል አለ ማለት ነው። ስታርቲንግ ፍሮም ዘ ኢሚዲያት ኤንድ ፕሮሲዲንግ ቱ ዘ ሪሞት፣ ከዚህ ከቅርብ ጀምረን ጂኦግራፊ ስታስተምሩ ከቀበሌ ነው የምትጀምሩት ወይም ከቤተሰብ ነው የምትጀምሩት። ከዚያ በኋላ እያሳደጋችሁት ወዴት ትሄዳላችሁ ማለት ነው። እያደግን ከቀበሌ ወደ ወረዳ፣ ከወረዳ ወደ ምንድነው ክፍለ ሀገር ባለው፣ ከክፍለ ሀገር ወደ ሀገር፣ ከሀገር ወደ ኮንቲኔንት፣ ከኮንቲኔንት ወደ ዓለም እንመጣለን ማለት። በሃይማኖትም ደግሞ እንደዛው ነው። ከቅርባችን ምንድነው ወንድምህን ሳትወድ እግዚአብሔር እንዴት ተወደ መጽሐፍ የሚለን። ስለዚህ በቅርቡ ካለው ከቤተሰብ እግዚአብሔርን ለማክበር እናት አባትን ማክበር ይቀድማል። ከዚህ ጀምረ ነው ቅዱሳን ወደ ማክበር፣ ከዚያ ደግሞ እግዚአብሔርን ወደ ማክበር የምንመጣው ማለት ነው። የቤታችን ስነስርዓት ሳያከብሩ የቤተክርስቲያን ስነስርዓት እንዲያከብሩ መጠበቅ የለባቸውም። ስለዚህ የሚጀምረው ከቤት ውስጥ ነው ማለት ነው። ስታርቲንግ ፍሮም ዘ ኢሚዲየት ቱ ዘ ሪሞት ነው የሚሄደው። እሱን ካደረግን ትምህርት አንደርስታንዴብል ይሆናል ነው። ከሚታወቅ ወደማይታወቅ መሄድ ይቻላል። እዛት ክሊር ግልጽ ነው ወይ? ሺ ሰጀሽንስ ኦር ኩዌስችንስ ዩ ካን ሬይዝ ናው። ጥያቄ ማናሰብ። እሺ ተስፍዬ። ጥሩ ነው ለማለት ነው። ምናልባት እንግዲህ ሰው ስራ ላይም ስለሆነ በተለያዩ ሁኔታዎች ውስጥ ሆኗል። ትንሽ ኢንተራክሽኑ ቀዝቀዝ ያለቦት እና አይሆፕ እየሰሙን እንደሆነ ግን ተስፋ አደርጋለሁ እና ምናልባት ቱዌ ያለመሆኑ እንዳያቀዘቅዞት በመሀል ለመግባት ብዬ ነው። እግዚአብሔር ያክልልኝ ነው እንዲ። እሺ ሌላ ዘ ፕሪንሲፕል አፕሊካቢሊቲ ኤንድ ዱራቢሊቲ ኦፍ ዘ ሪዛልትስ ኦፍ ለርኒንግ። ትምህርት ቅድም እንዳልኩት ነው፣ ተግባራዊ መደረግ መቻል አለ። ስለማማተብ አስተምረን ገብታቸው ላይ እንዲያማትቡ እያደረግን እየደጋገምን የማያማትቡ ከሆነ አላስተማርንም ማለት ነው። አላማስተማርንም። ስለ ስግደት እያስተማርን እየሰገድን እያሳየን ልጆቹም እንዲሰግዱ ካላደረግናቸው አላስተማርንም ማለት ነው። ፕራክቲካል መሆን የሃይማኖት ትምህርት ፕራክቲካል ነው። በቃ ፕራክቲካል ነው። በቃ መስቀል መሳለም ብለን ነግረን ብቻ የምንተዋቸው ከሆነ ስለ ከበሮ መምታት ነግረን ምንም ከበሮ ሊመቱ አይችሉም። እንዲመቱ መደብደብ መቻል አለባቸው። ስለ መቋሚያ ይዘው እንትን ማድረግ አለባቸው። ጸናጽል ይዘው በቃ ተግባራዊ ነው። ሁልጊዜ ፕራክቲካል ነው። በቃ ፕራክቲካል ነው እና አፕሊካቢሊቲ ኤንድ ዱራቢሊቲ በቃ ለዘላለም እኮ ነው። በህይወታችን ሁሉ አንድ ጊዜ የተማርነው ነገር እኔ ያን ይችን ተማርኩ በቃ አሁንም እንግዲህ እስክሞት ድረስ ምናልባትም ከሞትኩም በኋላ የማትተው ነገር ናት። አትብ ገጽ እያለ ዘመኑን ኖረ ነው የተባለው እኮ አንድ ሰው። በጣም እኮ የሚገርም ነገር ነው። ዘመኑን ሁሉ አትብ ገጽ እንዳለ ኖረ። ይህንን ታቆትን ታሪክ ሊሆን ይችላል ናገረው። ስለዚህ እንደዚያ እናደርጋለን። በጣም ይቅርታ። ሌላው ፕሪንሲፕል ሲኪንግ ኢኮኖሚ ኦፍ ኢፈርትስ ነው። ምንድነው? በማስተማሩ ሂደት ውስጥ በጣም
ሁሉን ነገር በቆጣቢነት መጠቀም ማለት ምን ልንቆጥብ ይገባናል? ጊዜያችንን መቆጠብ አለብን። ኢፌክቲቭሊ መጠቀም መቻል አለብን። በጊዜ የተወሰነ ነው። በነገራችን ላይ ሌሎች ይሄ ዝም ብለን ነገሮች እንደ ልባችን ስለሆን የትምህርት ልዩነቱ ግን በፔሪየድ የተከፋፈለ ፔሪየድ በቃ በጣም ነው ደስ የሚለኝ። በደቂቃዎች ነው። በዚህ ደቂቃዎች ውስጥ ትምህርቱን አስተላልፍ፣ በዚህ ደቂቃዎች ውስጥ ጥያቄ ጠይቃለሁ፣ በዚህ ጥያቄዎች ውስጥ ደግሞ ለእነሱ እድል እሰጣለሁ ብለህ ከፋፍለህ ነው የምትገባው። ከዚያ ጊዜ ውጭ መሆን ዝም ብሎ ከንቱ ነው ማለት ነው። ስለዚህ ኤፌክቲቭሊ ታይማችንን የመጣናቸውን ማቴሪያሎች እንትን ጉልበታችን ራሱ እንዳንለፈልፍ፣ ብዙ በመለፍለፍ እንዳንደክም፣ እንዳንሰለችም በተወሰነ ክፍል ውስጥ ማለት በተወሰነ ቦታ ኢኮኖሚ አለ፣ የገንዘብ ኢኮኖሚ አለ። እነሱን ኤፌክቲቭሊ መጠቀም መቻል አለብን። ዝም ብለን በቃ አሁን አንድን ለሰን 1 ዓመት ሙሉ ጮኸንባቸው 1 ዓመት ሙሉ ጥጥት አድርገው ይዞ እንዳስተማርን አይቆጠርም። ምክንያቱም ከተወሰነው ጊዜ በላይ ወስዶብናል። ትክክል አይደለም ማለት። ይህን ትምህርቱን ያዘጋጁ ሰዎች በሰጡን ጊዜ ገደብ ውስጥ ማለቅ አለበት። በተሰጠን ነገር ብቻ እና ኤፌክቲቭሊ ማለት እንደሱ ነው። ኤነርጂ ኤንድ ማቴሪያልስ ሃቭ ቱ ቢ ዩዝድ ዋይዝሊ ነው። ዋይዝሊ ነው መጠቀም ያለብን የተሰጠንን ጊዜ የተሰጠንን ኢነርጂ። እንደሱ ለማለት ነው። ይሄኛው ደግሞ the principles that knowledge is acquired but not inherited. Do you believe that the intellectual children will be intellectual? የምሁራን ልጆች ምሁራን ናቸው። የመሐይም ልጆች አባቴ መሐይም ነው በነገራችን ላይ ሃን እንኳን አያውቅም መስኒ ማለት ግን እኛን አስተማረ። በጣም የሚገርመው ነው። የመሐይማን ልጆች መሐይም ነው የሚሆኑት። የኃጢአተኞች ልጆች ኃጢአተኛ ይሆናሉ። የቅዱሳን ወይም የጻድቃን የምትሏቸው በዚህ ምድር ላይ ማለት ነው የእነሱ ልጆች ጻድቃን ነው የሚሆኑ። ዋት ዩ ቲንክ? በዘር የሚተላለፍ እውቀት ቤተሰባቸው ነው እነሱ በቃ በጣም ኖሌጅብል ናቸው። ዋትስ ዩር አይዲያ? ኧረ ተናገሩ። በስመ አብ ቀሲስ ይገዝቱልኝ። ይሄ ጉባኤ ትክክል ጉባኤ አይደለም። ወይም የኔ ቋንቋ ከሆነ ችግር በጣም አዝናለሁ። ሁለተኛ አይደግመኝም። እውነት ነው። የመማር ማስተማር ዘዴ ፊት ለፊት ሲሆን ጥሩ ነው። እንግዲህ ሲለምዶት ይሳተፋሉ። ዛሬ ታገሱ እንግዲህ። አይ የኔ ችግር ነው የሚሆነው ምናልባት። አይ አይደለም፣ ጥሩ ነው። የደከሙ ያሉት እያቀረቡ ያሉት ጥሩ ነው። እንግዲህ ማድመጥ የለመደ ሰው ወይም ደግሞ እንደተባለው በተለያየ ሁኔታ አጠቃላይ ሀሳቡ የማስተማር ዘዴ ስናስተምር እንዴት እንከተል የሚል ነው። አንዳንዶቹ በበጎ ፈቃድ የምናገለግል ነን። ስለዚህ ምናልባት ረቆብን ጠንክሮብን ሊሆን ይችላል። በኋላ በምሳሌ ሌሎች ጊዜዎችም ቢሆን ምሳሌ እያቀረቡ ለምሳሌ እንደዚህ አይነት ትምህርት እንደዚህ ማስተማር እንችላለን። አሁን የትላንትናው ትምህርት በዛ አይነት መንገድ ነው። ለምሳሌ ነገረ ቅዱሳን፣ ክብረ ቅዱሳንን እንዴት ነው ማስተማር ያለብን በሚል አይነት ነው። የዛሬው ትምህርት አጠቃላይ ቲዎሬቲካል ቢሆን ፕራክቲካል ነገሮች ያሉበት መመሪያ ስለሆነ መርህ ቅድም እንዳሉት ማለት ነው። እና ግን ለምሳሌ ቅድም ከተነሳው አንጻር የመጀመሪያው ትምህርት we need to have a lesson plan የሚል ሀሳብ አንስተዋል። የምናስተምረውን ትምህርት በጊዜ በሳምንት በ15 ቀን ከፋፍለን ማስተማር የሚል ሊለካ ይችላል። እንደዚህ ጥሩ ነው የሄዱበት። እንትን አይበሉ ማለቴ ነው። አይነ እርሶ ጋር ትንሽ መሸት ብሏል። ውሃም ጎንጨንት ብለው እሺ፣ እግዚአብሔር ያክብርልን። እና እንዲያው በዚያው በነካሁት እውቀት ግን በትውልድ ይተላለፋል በዘር the principle that knowledge is acquired but not inherited። እውቀት በትምህርት ነው የሚገኝ፣ በዘር አይደል። ንግስና በዘር ሊመጣ ይችላል። ትምህርት በማወቅ በመረዳት ግማሾቹ ቴክስት ሜሴጅ ላይ የላኩ ነው
ምናልባት ከቤተሰብ ጋር ስለሆንን ያለንበት ቦታ ድምፅ ብንናገር ስለሚከብድ ነው ብለዋል እንጂ እንደው አንቀላፍተን አይደለም እያሉት ነው። እግዚአብሔር ያክብርልን። ኤኒዌይ ሌላ ሰው እስቲ እንዴት ታያላችሁ? ምክንያቱም በጣም እኔም ስማር በጣም እንትን ነበረ፣ ምንድነው ስሙ አከራካሪ ነበረ። አንዳንድ ቤተሰብ ምንም ቢደረግ በቃ አለ አይደል፣ ምንም ቢደረግ የማይቀበል አይነት፣ አንዳንድ ደግሞ በጣም ፋስት የሆነ ቤተሰብ አለ እና እንዴት ታዩታላችሁ? እኔ ልናገር። አዎ በጣም ደስ ይለኛል። እውቀት ወይም ማስተማርም ጸጋ ነው፣ ግን በሂደት ግን በመማር ግን ሊዳብር ይችላል። ጸጋ ሊሆንም ይችላል፣ ከዛ በሂደት እየዳበረ ሊመጣ ይችላል ብዬ ነው የማስበው። እንደኔ ሀሳብ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን፣ ቀለበት ያሰማልን። እሺ እኔ እናት እኔ በሁለት መንገድ እውቀትን ማግኘት እንችላለን እላለሁ። አንደኛው በትምህርት ነው። ሁለተኛው ወይ የመጀመሪያውን ቦታ በኑሮ ቢሆንልኝ፣ እውቀት በኑሮ ይመጣል። ሌላው ደግሞ እንዳልኩት በትምህርት። እግዚአብሔር ያክብርልን፣ ቀለበት ያሰማልን ሁላችሁንም። በጣም ጥሩ፣ በጣም ጥሩ። ይሄ እንዳልኩት ነው። ለምሳሌ ጂን የእናት የአባት ጂን ቀሲስ ያስታውሳቸዋል። ፕሮፌሰር ጌታቸው ወልዴ 4 ኪሎ አንዳንድ ጊዜ እየመጡ የጠበሉት አንድ ሰውዬ ነበር እና ልጃቸው እንግዲህ በሰማሁት ነው። የእሳቸው ተማሪዎችም ካላችሁ ታስተካከሉ ትችላላችሁ። ያን ጊዜ ማትሪክስ ስትወስድ 8 ሳብጀክት ወስታ 7 ኤ 8ኛው ቢ አመጣች አሉ። የእናቷችን እኮ ነው ባሉ ይባላል። ትንሽ ተናጋሪ ነበሩ። ዋን ኦፍ በምስራቅ ነው አፍሪካ ውስጥ አሉ የሚባሉ ሳይንቲስት ናቸው። ግን አሁን መርህ የሚነግረን ግን ትምህርት የምትማረው ነው እንጂ በዘር የምትወርሰው ነገር ነው። ያው እንደምታውቁት በቅድስናም ቢሆን አብርሃም የጣዖት አምላኪ ልጅ ነው አይደል? ከዛ ነው የወጣው። ስለዚህ በጣም እንትን የማይረሳ ነገር አለ። የተወሰነ ኢንፍሉዌንስ ይኖረዋል፣ ጅንም ቢሆን ማለት ነው አለው፣ ይታመናል። የተወሰነ ከእናት ከአባት እንትን ግን ዋናው ዶሚናንቱ ከውጭ የምናደርግ። ስለዚህ በማስተማር ሰዎችን መቀየር እንችላለን ነው። ይህ ሰው ልጅ ይማራል። በቃ ምንም ቢሆን ሰው ምንም የማይገባው ፍጡር የለም የሚለውን ነገር ብንደመድም በጣም ደስ ይለኛል። ይህን ሰው ብለፋ ምን እንዳድርገው አይባልም ነው። እንደዛ በሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 6 ላይ ነው አይደል? አንድ እንትን በለስ ፍሬ ያጣሁባት ስንት ጊዜ? 3 ጊዜ እየተመላለስ ፍሬ ያጣሁባት፣ እንግዲህ ቁረጣት አለውና ያን ጊዜ ደግሞ ጠባቂው ምን አለ? እስኪ 1 ዓመት ደግሞ ታገስ፣ ከእስካሁኑ አይበልጥም፣ እስከ ኮተኮትላት፣ አረሙን እስካስወግድላት እና በደንብ ልታፈራ ትችላለች። ያን ጊዜ ባታፈራ ከዚያ ወዲያ ትቆረጣለች ነው። እና ጥረት ያስፈልጋል ነው። ለማንኛውም እሺ፣ በጥረት እና በዚህ በኩል እኮ በርካታ ምሳሌዎች አሉ አይደል? ቅዱስ ያሬድ በቤተክርስቲያናችን ውስጥ ስንት ዓመት ነው የለፋው ይታወቃል። ለፍቶ ግን መጨረሻ ላይ እግዚአብሔር ገጽ አባ ጊዮርጊስ ዘጋስጫ ስንት ዓመት ነው የለፋው ፊደል እንኳን መለየት አቅቶት ማለት ነው። በእንትን ደግሞ በዚህ በምንድን ነው ስሙ በአካዳሚኩም ዓለም ደግሞ ቶማስ ኤዲሰን ምን ያህል ዓመት ነው የለፋው ታውቃላችሁ አይደል? እኔ በጣም ማለት የትምህርት ሰው ስለሆንኩ እነዚህን ነገሮች በጣም ነው ኢንተረስቲንግ ስለሆንኩ በጣም ነው የምከታተላቸው። እና ቶማስ ኤዲሰን 2 ሳምንት ብቻ ትምህርት ቤት የተማሩ፣ እንደውም በዚያች 2 ሳምንት የመጨረሻ ላይ መምህሩ አንዲት ወረቀት ጽፋ ይሰክድናል ለእናት ትሰጣለችው እና ለእናቱ ሰጣት። ዛሬ ቲቸር ሰታኛለች ማለት ነው። እና ስታነበው ምንድን ነው የሚለው? ቶሚ ትምህርት የማይገባው ደደብ ነው፣ እንደው ወደፊት በቃ ባታመጩ ይሻላል የሚል ነው የጻፈችው። እና እናቱ በቃ እቅፍ አድርጋ ሳመችው። ምንድን ነው የተጻፈው አላት። ቶሚን የመሰለ ተማሪ በዚህ ዓለም ላይ የለም፣ እኛ ልናስተምረው ከአቅማችን በላይ ነው፣ አንቺ ራስሽ አስተምሪው ብለውኛል አለችው። ልጁ ምን ያህል ቡፍ እንዳደረገችው ተመልከቱ። ከዛ ቤቷን ያስተማረችው ትምህርት ቤት 2ኛ አልሄድም።
ግን ቶማስ ኤዲሰን ማለት ከመቶ በላይ ፓተንቶች አሉት አይደል? አሜሪካ ውስጥ ታባት ታላቁ ሳይንቲስት እንትና አልፍሬድ አንስታይን ታውቃላችሁ። ማትሪክ እንኳ ማለፍ ምን ያህል ተቸግሮ እንደነበረ፣ በተለይ ማቴማቲክስ እና ፊዚክስ ምን ያህል ያስቸግሩት እንደነበረ የሚገርሙ ናቸው እነዚህ ሰዎች፣ የእነዚህ ሰዎች ለውጥ። ስለዚህ የሰው ልጅ በቃ መቼ እንደሚለወጥ አናቅም እና ጥረት ያስፈልገዋል ነው እና በውርስ ነገር የለም። እጁን ያወጣ ሰው አለ። ኤምቢ ደብሊው ብለህ ስለጻፍኩ ይቅርታ። እኔ ነኝ። ቅድም ጥያቄ ያለኝ እግዚአብሔር ይስጥልኝ። ታዲያ እውቀትን መቀበልና የቤተሰብ ጅን የሚለው እንዴት ነው ቢያብራሩት? አንዱ እውቀት መቀበል ቅድም እንዳሉት አንዳንድ ሰው ለምሳሌ ድሮም ተማሪ እያለን እንዳሉት ክላስ ብዙ አንተ እንደማያደርግ ግን ነገሮች ቶሎ የሚገቡት ሰው አለ። ያ በጅኑ ነው ያገኘ ነው ብለን ልናስብ እንችላለን። እንደገና ደግሞ አሁን ደግሞ ሲያብራሩት በቆይታ በትምህርቱ ቆይታ እዛ ላይ በመደጋገም ደግሞ እውቀትን ያገኛል። እሱ እንዴት ነው የምንለየው? ምናልባት ጥያቄ ከተረዱ። ያው በጣም ተረድቻለሁ። የጅን ነገር ኢንሲግኒፊካንት ምንድን ነው የሚባለው? በጣም ከግንዛቤ በጣም ማስገባት የማንችለው ነገር ነው። በዚህ በትምህርቱ ዓለም ውስጥ በሳይኮሎጂውም ያለው በጣም ከቁጥር የሚገባ አይደለም። አዎ ይወረሳል። በጣም ማለት የምንመገበው ምግብ የምንጠማው ጡት ሁሉ እኮ እንትን አለው፣ ኢፌክት አለው በአእምሮ ዲቨሎፕመንት ላይ ማለት ነው። ግን እኔ ያ ሁሉ ተሰርቶ የመጣውን ልጅ ነው እየተቀበሉ ያለሁት። ግን ልጆች የመቀበል ዘዴያቸው ቅድም እንዳልኳቸው ለርኒንግ ስታይላቸው ይለያያል። ሙዳቸው በጣም የተለያየ ነው። አቅማቸው በጣም የተለያየ ነው። እነዚያም ሁሉ ግን አኮሞዴት አድርጎ መለወጥ የመምህር ተግባር ነው። የመምህር ተግባር ነው። መምህሩ ልጆቹን ለመርዳት ፈቃደኛ ከሆነ፣ ዝግጁ ከሆነ፣ በነሱ ቋንቋ በነሱ ደረጃ ከወረደ፣ እኔ ልልፋ ማለቱን ትቶ ደግሞ በጓደኞቹ እንዲረዱ ካደረገ መለወጥ ይችላል። ከኔ ይልቅ ጓደኞቹ ለሱ ቅርብ ናቸው። በቋንቋ ቅርብ ናቸው፣ በስሜት ቅርብ ናቸው፣ በእድሜ ቅርብ ናቸው፣ በማናቸውም ነገር በጣም ቅርብ ናቸው። ስለዚህ እርስ በርሳቸው በግሩፕ እንዲማማሩ የምናደርግ ከሆነ፣ ራስህን ዝቅ አድርገህ አብራቸው የምትጫወት ከሆነ ገብተዋል። በቃ ትለውጣቸዋለህ። ይማራል። የማይማር ሰው ሆኖ የማይማር እንኳን ለነገሩ ያያችሁ እንስሳት ሁሉ የሚለወጡበት ዓለም ላይ ነው ያለ ነው። ስለዚህ የሰው ልጅ በአርአያ ሥላሴ የተፈጠረ አእምሮ ይቀየራል እና ኤንወይ ትምህርት አኳየርድ ነው በት ኖት ኢንሄሪትድ የሚለውን ነገር ሙሉ በሙሉ 100% ነው ባይባልም ይህንን መያዝ አለብን። ስለዚህ ምን ያስፈልጋል ነው? ጥረት ያስፈልጋል፣ ማስተማር አለብን የሚለውን ነገር ብንይዘው መልሼ ከሆነ ይህን ጌታ በጣም ተመልሰዋል። እሺ እና the assumption of the principle is that nobody is born with knowledge, skills or values ነው። እነዚህ ናቸው ሶስት ነገሮች፣ ሶስት ዶሜን ያልኳቸው ኖሌጅ፣ ስኪልስ ኤንድ ቫሊዩስ ናቸው በትምህርት ዓለም ውስጥ። የትኛው ይሄ ነው? አሁን ብዙ ጊዜ ዓለም በኖሌጂ ወይም በስኪል ላይ ነው ፎከስ የሚያደርገው። እኛ ግን ቫሊዩም አለ። ቫሊዩም ዋናው ትኩረታችን እንደውም ቫሊዩ ነው። ቤተክርስቲያን ልጅነታችን ማለት ነው። አሁን ብዙ ምሁራን አሮጋንት፣ ከፋፋይ፣ ዘረኞች፣ አጥፊዎች፣ ሸታሞች። ሰው ተምሮ ሸታም ከሆነ በእውነት ምን ያደርጋል? በእውነት መማር የአእምሮ ንጽህና ካላመጣ ምን ሊያመጣ ይችላል? ቅድም ነግሬያቸዋለሁ። ማንበብ ልብን የማያነጻ ከሆነ፣ ለጥሩ ለበጎ ነገር የማያነሳሳን ከሆነ ለምን እናነባለን? እና ዩኒቨርሲቲ ውስጥ መግባት ፕሮፌሽናል ነው መባል ኤሊት ነው ተብሎ ያንን ለጥፋት መጠቀም በጣም ነው የሚያሳዝነኝ። በተለይ በእኛ ሀገር ላይ እየተደረገ ያለውን ነገር ስትመለከቱት ማለት በቃ ማጣመም፣ ለአንድ ዓላማ ብቻ ለክፉ ነገር ብቻ መዋል እና ቤተክርስቲያን ግን ቫሊዩ አላት ነው እና እነዚያም ቫሊዎች ነው እንትን የምናደርጋቸው። እነዚህ ሶስቱ ሲቀናጁ ነው በጣም ጥሩ የሚሆኑ። አሁን ስኪል ብቻ ገብተዋል። አሁን አንድ ልጅ በቤተክርስቲያን ውስጥ አሁን ስኪል አለ፣ የዝማሬ ስኪል አለ፣ የሽብሸባ ስኪል አለ። ግን እነዚህ ለምን እንደሚያደርጓቸው ደግሞ ትልቅ ቫሊዩ አላቸው። በቃ እግዚአብሔር ለማክበር እግዚአብሔር ለማመስገን እነቱን እየተረዱት መሆን መቻል አለበት ነው። በፍቅር በትህትና መሆን አለበት። ብዙ ጊዜ እኔ እንደው ይቅርታ አድርጉልኝ ስብከት ላድርገው አይደለም፣ በጣም የእውቀት ትምክህት አለ ቤተክርስቲያን ውስጥ። በድምፃቸው ይመካሉ። አንዳንድ ምርየቶች እኮ በቃ ሰው ለማናገር እንኳን እስኪ ይገርማቸው ረሳ ጨርቃቸውን አፍንጫቸው ላይ ያደርጋሉ። ትዕቢት በቃ ምንም እኮ እግዚአብሔር አይከብርበትም በዚህ እግዚአብሔር አይከብርበትም። እና ልጆቻችን አሁን አሜሪካ ውስጥ በጣም ጥሩ ነገር ነው ያለው በእውነት በጣም በተለይ በድምፅ በጣም ሂደናል። በቃ ስቡህ ብለው ብቻቸውን የሚቆሙ ልጆች አሉ። ግን ደግሞ ቫሊዩና እግዚአብሔርን መፍራት
ሌሎች መንፈሳዊነት በውስጣቸው ስለሚጉል ሌላ ጥፋት ታያላችሁ። እነዚህ ሶስቱም ነገሮች መኖር አለባቸው። ኤኒዌይ እነዚህ በሙሉ አኳየርድ ናቸው፣ የምናስተምራቸው ናቸው፣ ትሬንድ የምናደርጋቸው ናቸው የሚለውን ነገር እንድትይዙልኝ ነው። እና የመጨረሻው ሜክ ሚስቴክስ ነው። በቃ ስህተት ለመስራት መምህር መፍራት የለበትም። ሰው ነህ፣ ፐርፌክት ልትሆን አትችልም። በተሻለ ግን መዘጋጀት ማንበብ ይገባል። ግን ብንሳሳት ደግሞ መደንገጥ የለብንም። የማታውቁትን ነገር ትጠየቃላችሁ። ምንም ጣጣ የለውም። ዝም ብለን ድንቅር አድርገን ግን ሃይማኖት መልሰን በኋላ መመለሻው እንዳይቸግረን ራሳቸውን ልጆቹን መጠየቅ ወይም ደግሞ እንደገና አሳይመንት አድርጎ መስጠት። ብዙ ጊዜ በተለይ በጣም ሎወር ሌቨልስ ላይ አላቅም ስንላቸው በጣም ልጆቹ ሊሸማቀቁ ይችላሉ እና ወደፊት ላይማሩ ሁሉ ይችላሉ። ስለዚህ it will be your assignment. You should to do and ask your parents, ask the teachers, ask the priests, ask Abba, ask አቡና ብላችሁ ወደ እነሱ መላክ እና እናንተም ጠይቃችሁና አንብባችሁ መምጣት ይሻላል የሚል ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። Thank you very much. If you have questions, suggestions, you can raise now. ጥያቄ ሀሳብ ምናምን ካለቀስ ጨርሻለሁ። ሰዓት ወስጄም እንደሆነ በጣም ይቅርታ ይደረግ። የመጨረሻ ጥያቄ አለኝ። እሺ እኔ አባት ይርስጥልን። በጥሩ ሁኔታ ነው ያስተማሩን። ቃልዎት ያሰማልን። አሜን። የኔ ጥያቄ አሁን ፕራክቲካሊ መሆን አለበት ያሉት ነገር ላይ ለምሳሌ አንዳንድ ጊዜ ስለ ዶግማም ወይ ስለ ምስጢረ ሥላሴም ወይም ስለ አዕማደ ምስጢራት እናስተምራለን እና በዛ ወቅት ላይ ልናሳያቸው የምንችላቸው ፕራክቲካሊ ምን ሊሆን ይችላል? እንዴት ብለን ለምሳሌ ቅድም እንዳሉት ስለ ንዋያተ ቅድሳት ስናስተምር ፕራክቲካሊ ዕቃውን አምጥተን እያሳየን እየነካን ልናደርግ እንችላለን። ያኛው ግን ሌላ ዘዴ ሊኖር ይችል ይሆን? ሌላ ዶግማቲክ የሆኑ ነገሮች ላይ ስናስተምር ማለት ነው። እንደው ይሄ ነገር ትንሽ ቢሄዱበት እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እሺ ሌላ? እሺ እኔ አንድ ጥያቄ አለኝ። እሺ ያ ጥያቄ ምንድን ነው ማለት አሁን በመጽሐፍ ማንበብ ዙሪያ እሺ አሁን እውቀትን በተመለከተ ስለሆነ ነው እና በመጽሐፍ ማንበብ ዙሪያ አንዳንዱ ያው አንዱ መጽሐፍ ገብቶት የሚያነበው አለ። አንዳንዱ ደግሞ መጽሐፍን እየደጋገመ ቢያነብ እንኳን ውስጡ በቃ ኮኔክት ማድረግ የሚያቅተው ሰው አለ እና ያ በምንድን ነው የሚመጣው? ግን ፍላጎት አለው ያን ሰው ለማንበብ። እሺ እግዚአብሔር ያክብርልኝ። ሌላ? እስኪ እናንተው መልሱ። በእውነት አሁን ይህና ይሄ ብል እኔም በቃ ሳይንስ ስላልሆነ ገብታችኋል። ትክክልም ላልሆነ ይችላለሁ፣ ግን ማለት ተዘጋጅቼ ስለመጣሁ የተሻለ እኔ አይደል እኔ እንትን ልል እችላለሁ። ግን እባካችሁ እናንተም ብዙ ምሁራን ናቸው ያላችሁት በተለያየ ፊልድ በእርግጠኝነት መናገር የምችለው። ስለዚህ እስኪ ምን ትላላችሁ? በተለይ ዶግማን ምስጢረ ሥላሴ ምስጢረ ሥጋዌ እንዴት ነው ተግባራዊ አድርጎ በጣም ከባድ ነገር ነው እና ስራዬ ሀሳብ ስጡ። እንደገና ደግሞ መጽሐፍትን በማንበብ እንደዚሁ አንዳንዶች በቃ በጣም እድለኞች ናቸው፣ እንደ ስፖንጅ ምጥጥ አድርገው የሚይዙ አሉ። አንዳንዱ ደግሞ በቃ ግን ፍላጎት አለው። በጣም ጥሩ። እስቲ መምህር አቤት። እንዴት አመሹ? አሁን የመጨረሻ ስላይድ ላይ ያስቀመጣት ሜክ ሚስቴክ ነው የምትለው አይደለም? አዎ እሷን ተመርኩዤ እኔም ላደርግ። በጣም ጥሩ፣ ደስ ይላል። እግዚአብሔር የተመሰገነ ይሁን። እንኳን በሰላም ድጋሚ ያገናኘን። እርስዎ ፍኖተ ሰላም ሰንበት ትምህርት ቤት ለረጅም ዓመት በዛ በበሽታው ጊዜ የነበረ ጊዜ ሲያስተምሩ ነበር። ብዙ ነገር ቀስመናል። አሁንም ድጋሚ ስለተገናኘ በጣም ደስ ብሎኛል። ስለዚህ ስለ ዶግማው መምህራን ምን ይላሉ? ለምሳሌ ስለዚህ ስለ ዶግማው ስለምሳሌ ስለ ሥላሴ ሶስትነት ስለመሳሰሉ ስንማር ምን ይላሉ? ቅዱሳት ስዕላት በሃይማኖት ውስጥ ለሌለ ሰው ሃይማኖቱን የሚማርባቸው ናቸው፣ በሃይማኖት ውስጥ ላሉ ሰዎች ደግሞ የሚራቀቁባቸው ናቸው ይሏቸዋል። እና
አሁን ምንድን ነው ለምሳሌ ስለ ሥላሴ ሶስትነት አንድነት ስናስተምር እነዛ ቅዱሳት ስዕላት ገላጮች ናቸው። ሌላው ቀርቶ እኛ ራሳችን ስለ ሥላሴ ሶስትነት አንድነት ሰው ራሱ ባህሪያው የተፈጠረው ራሱ አስተማሪው ነው እና ጣቶቻችንን ብናሳያቸው ለተማሪዎቹ አስተማሪ አንድ መምህር ልጆቹ ፊት ቆሞ አንዱን ጣቱን አንስቶ የጣቱን አንጓዎች ብቻ እየቆጠረ የሥላሴን ሶስትነት አንድ ጣት አለው 3 አንጓዎች አሉት። አሁን እሱ አንድ ጣት እንጂ 3 ጣት እንደማይባል እያለ በሚዳሰስ በሚጨበጥ ነገር ፊት ለፊት ሊያስተምር ይችላል። ከፈለገም ደግሞ እዛው ፊት ለፊታቸው ሻማ ለኩሶ የአንድነትን የሶስትነትን ጉዳይ እዛው ሊያስተምራቸው በቀላሉ በቃ ሻማ አጠገባቸው ይሄ ለልደታችሁ የምታከብሩት በቀላል ዘዴ ያድርጉ፣ ለልደት የምታከብሩት ነው፣ በዚህ ቅድስት ሥላሴን ሶስትነታችን ነው አንድነታችን እና እንማራለን በማለት ወይም አጠገቡ መስኮቱን ከፍቶ ፀሐይን እያሳየ በቀላሉ እንዲህ አድርጎ ሊማር ይችላል እና ይህንን ይመስላል እላለሁ። እንግዲህ ምናልባት እንደው በትክክል አልመለስኩት ከሆነ እንግዲህ ይቅርታ። ቃለ ሕይወት ያሰማልን፣ በእውነት ቃለ ሕይወት ያሰማልን። እግዚአብሔር ያክብርልን። ልጅ አውጡ ጌታዬ። እንደዚህ ነው ይኸው እኔ በእውነት አንጋድደው ነበረ። በጣም በጣም ጥሩ። እግዚአብሔር ያክብርልን። ልክ ነው። ራሱ እኮ ምስጢረ ሥላሴ ስንማር ምሳሌዎች ተብሎ የተሰጧል። በቃ እና እነዚያ እኮ ሰው እንዳይረቅበት ተደርገው ነው። ለምሳሌ የሰው ምንድን ልብ ቃል እስትንፋስ መኖር ሥላሴን እንዴት ቅድም እንደተባለው የዚህ ምንድነው ስም የፀሐይ በብርሃን በሙቀትና በክበቡ በጣም በርካታ እንትኖች ናቸው ያሉት። እነዚያም ሁሉንም አሁን ችግሩ ምንድን ነው? አንድን ትምህርት ሩጠን በቃ በአንድ ቀን ጨርሰን ወደ ሌላ ለመሄድ ነው እንጂ የምንሞክረው ለእኛም አልገባንም፣ ለእኛም ይከብደናል። ልጆችንም ደግሞ እንደከበዳቸው ነው የሚቀረው እና ጎንደር መምህራን ማሰልጠኛ ተቋም በመምህርነት ሙያ ተምሬ ነበር እና አስተማሪያችን አንድ ሜቶዶሎጂ ሲያስተምሩን እንትን ለግምገማ መምህሩ ፕራክቲስ ለማድረግ ከገባበት እንትን ሄደው ገብቶ ያዩትን ነገር ነው እና የሚሽከረከር በነፋስ የሚሽከረከር ነገር ሰርቶ ለልጆቹ ለማሳየት ፈልጓል እና ነፋስ ስለሌለ እምቢ ሲለው እጁ በእጁ ያከረክረዋል። ሁለተኛው እንችላል በጣም እና የማይሆን ማለት የማይገባ አይነት ነገር እያደረግን ልጆችን ስህተት ውስጥ እንከታለን ነው። በተለይ ደግሞ የረቂቅ ስለሆነ እንዲያው በእውነት ነገር አንደኛ ነገር ከምንም በላይ ማመን ያለብን ቅድም ተናግሬዋለሁ። እኔ ወደ ዘመኑ እናምጣው ስላልኩ ነው እንጂ በቃል በመነገር ነው ሃይማኖት። በቃ ቃለ እግዚአብሔር ሰዎችን ልብ የመሰርሰር እና በራሱ የማሳመን ኃይል አለው። ይህም ማመን አለብን። የሃይማኖት ሰዎች መሆን መቻል አለብን። እምናምን ሰው ስንሆን ነው እምናሳምነው። እኔ አሳምናለሁ ብለን ደግሞ በችሎታችንም በፍጹም አንድም ነገር ምንም እርምጃ እንዳራመድ እግዚአብሔር ስራውን ይሰራል። በአሕዛብ እንዲሁም በትንሽ ነገርን ብዙ እንዲበዛ ማድረግ የሚችለው እግዚአብሔር እንደሆነ ማመን አለብን እና መጸለይ አለብን። አስተማሪ ሁሉ ጊዜ መትጋት አለበት። ዘመንተኛ መሆን የለብንም። እውነት ለመናገር ባትጀምሩት ይሻላል። አላስፈራራችሁ ግን አይደለም። ምክንያቱም ብዙ ሰው ግዴለሽ ነው። በቃ ስላወቀ የሚያሳውቅ ይመስለዋል። ነው የሰው ነፍስና በእጄ ውስጥ ያለው መምህር ነኝ። እንደ መምህርነቴ መትጋት አለብኝ። በቃ እና የትጋት ህይወት ሊኖረን ይገባል። የሚጨምርላችሁ ይነ ነው። መምህር ወንድሙ የሰጡት ምሳሌ በጣም በጣም ደስ የሚል በቅዱሳት ስዕላት ማስተማር፣ በቪዲዮ ማስተማር አሁን በጣም ሞልቷል እኮ። እኛ የማንችለው ችለው ያስተማሩትን ሰዎች እሱም ሁሉ ማቅረብ እንችላለን። እና ፕሊስ በቃ መትጋቱ ፍላጎቱ ይኖረን እንጂ ቀላል ነው። ምስጢረ ሥጋዌን ለምሳሌ በጋለ ብረት ነው አይደል ሰዎች የመሰሉት። በጣም እኮ የሚደንቅ እኮ ነው። በቃ ያ የጋለ ብረት ስትመለከቱት በቃ መጀመሪያ እሳት ለብቻው ነው፣ ብረት ለብቻው ነው። ከገባ በኋላ ግን እሳቱ በብረት ውስጥ ይዋሃዳል። ከዚያ በጉጠት ትጨብጡታላችሁ፣ በእጃችሁ ልትጨብጡታችሁ ታወጡታላችሁ፣ ትቀጠቅጡታላችሁ። ስትቀጠቅጡ እሳት ተቀጥቅጧል አብሮ ከብረቱ ጋር። ከዚያ በኋላ የጋለ ብረት ይባላል እንጂ ብረት አይባልም፣ እሳትም አይባልም። ይህ ነው በቃ ለጌታችን መድኃኒታችን ኢየሱስ ክርስቶስ የመለኮትና የስጋ ተዋህዶ ምሳሌ በጣም በጥሩ ሁኔታ ነው የተሰጠው። የነፍስና የስጋ ተዋህዶ ምን አይነት እንደሆነ ነፍስ የት ላይ ነው የምትገኘው? እጅ ላይ ናት፣ ልቤ ላይ ናት፣ ምን ላይ ናት ያለችው? መለኮት ደግሞ እንደዛው ነው በሰውነት ውስጥ ተዋህዶ ያለው የሚሉትን እነዚያን ነገሮች አሁን ለእያንዳንዱ እኮ እንትን ለማለት ስላልመጣው ነው። እኔ ጥቅል የሆነ ቅድም ቀስ ተናግረውታል። ጥቅል የሆነ የማስተማር መርሆች እነዚህ ቢሆኑ ሜቶዶሎጂ እንዳስተምር ወይ ለሰምፕላንት የለም ቀሲስ፣ እኔ የሚሻለው መጀመሪያ ከዚህ ከመሰረቱ ብንጀምር ነው። የማስተማር መርሆች ምንድናቸው የሚሉትን ቢያውቁ ልጆቹ ትንሽ ማለት በጣም ብዙ ነው። እንግዲህ የአንድ ኮርስ የአንድ ሰሜስተር እንትን
የአንድ ሴሜስተር ኮርስን እኔ በአንድ ሰዓት ውስጥ በቃ በጣም ይሆናሉ ያልኳቸውን 14 ነጥቦች ነው የመረጥኩላችሁ ማለት ነው። ይሆናሉ በቃሉ ብዬ እስካሁን ድረስ ትሬኒንጎች መምህራን በሰጠው ቁጥር እነዚህም ብቻ ነው የምሰጠው። በቂ ናቸው። ስለ ማንበብ የተነሳውን ደግሞ አንድ ነገር እንበልበት። የወዴት እጅሽን አወጣሽ ለመልስ ከሆነ? አዎ አባታችን። እሺ እኔ እናት መምህር መጀመሪያ እግዚአብሔር ይስጥልን ይህን እድል ስለሰጡንና ስለተገኙልን። ይህንንም እድል ላዘጋጁ ወንድሞች አባቶች እድሜ ይስጥልን። ቀላል ነገር አይደለም። ያን ክፉ ጊዜ በእግዚአብሔር ቃል እየመገቡን ብዙ እንዳሳለፈን ቅድሞ እንዲህ ጠቅሶታል። እግዚአብሔር ይስጥልን፣ እድሜ ይስጥልን። ድጋሚ ስላየው ደስ ብሎኛል። የማንበቡ የአንደኛውን ወንድዬ ጨርሶታል። የማንበቡ ጉዳይ መጀመሪያ ፍላጎት ያስፈልጋል። ለማንበብ ኢንተረስትና ፍላጎት ሊኖር ይገባዋል። ያ ካለ ደግሞ ምን አይነት መጽሐፍ ነው ማንበብ ያለብኝ? ምን አይነት ይሰማል? አዎ በጣም ይሰማል። ምን አይነት መጽሐፍ ነው የኔ አቅሜ ሌቭልን ማወቅ? አሁን ለምሳሌ በመጀመሪያ የማንበብ ደረጃ ላይ ያለ ሰው የ10ኛ ደረጃን ዘሎ ሊያነብ ቢል እንደው ፊደላቱን ሲያይ ይውላል እንጂ ሊገባው አይችልም። ስለዚህ መጀመሪያ ኢንተረስትን፣ ከዛ ሌቭልን፣ ሁለተኛ ደግሞ የመጽሐፉ አይነቱ በራሱ ተነስቼ እኔ ይሄ አጥንት መብላት ለማይችል ልጅ አጥንት እንደመስጠት አይነት መጽሐፍ እንደው ትልቁን አንስቼ የማይገባኝን ቴዎሎጂ ትልቁን አንስቼ ላንብብል ትንሽ ሊገባኝ አይችልም እና ያ ነው። ሁለተኛ ያጻጻፉ ራሱ የተጻፈበት መንገድ ራሱ በጣም ኢምፖርታንት ነው። በጣም ይሄ ላይገባ የሚችል ድቅቅ ያለ ውስብስብ ያለ አጻጻፍም ከሆነ እንዳይገባ ያደርጋልና እነኚህን ነገሮች ቀድሞ አውቆ በእነኚህ እንትኖች ላይ ተመሰረተ እውቀትን ይዞ ለማንበብ መነሳት በኋላ ኢንተረስቱን እያዳበረ እየጓጓና የበለጠ እየጨመረ እንዲሄድ ይረዳዋል። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እንግዲህ ከጊዜ አንጻር እንደሆነም ትንሽ ልበል። እንደው የዲቴ ቃለ ሕይወት ያሰማልን። በእውነት ልጅ አውጡ በቃ ሌላ ምንም አይደለም። እውነት ደስ ይለኛል። በቃ ትልቅ መምህራን ናችሁ። ተመስገን ነው። በቃ መጽሐፍት በተለይ ቅዱሳት መጽሐፍት የሚያነብሰው መጸለይም አለበት። እሺ ዝም ብለን ብንለፋ እንችላለን። እኔ ፍላጎት መኖሩ ለማንበብ መጣሩ በጣም ትልቅ ነገር ነው። ያ እንዳለ ሆኖ ግን ምን መደረግ አለበት? አንደኛ እንደተባለው ደረጃን ማወቅ፣ ከቀላል መጀመር፣ ቋንቋውን ማወቅ። የትኛው ቋንቋ በየትኛው ነው እያነበብኩ ያለሁት? በአማርኛ ነው? በእንግሊዝኛ ነው? በግዕዝ ነው የተጻፈው? በሁለቱም ቋንቋ ነው የተጻፈው የሚሉትን ነገሮች ማወቅ እሱ ሁሉ በጣም መሰረታዊ እንደሆነ ነው እኔ የሚገባኝ። እንደ ቢያንስ ከማማተው ጀምሮ እንደ መጽሐፍ ቅዱስ ብድግ አድርጎ ዝም ብሎ ብቻ ላንብብ ትክክል ነው ብዬ አላስብም። ጸለይ ያለብን እግዚአብሔር እንዲገልጽልን። እሺ ደግሞ ያነበብነውም ደግሞ ለሕይወት እንዲሆንልን ዝም ብለን እንዳይሆን። ግን ምንም ቢሆን ደግሞ ማንበባችንን ማቆም የለብንም። ከበደኝ ብለንም መተው የለብንም። በቃ ማንበብ ቅድም ብያለሁ። ጨርቅ እንኳን ዝም ውሃ ውስጥ እየነከራችሁ ብታወጡት ይጸዳል። የተወሰነ ነገር ይጸዳል፣ ባናሸውም ነፍስን ያጸዳታል። በቃ ቅዱሳት መጽሐፍትን ማንበብ ከኃጢአት ይጠብቀናል። ለመልካም ልባችን ውስጥ መልካም ነገር እንዲቀመጥ ያደርጋል። ከክፉ ነገር ያጸዳናል። በቃ ይህን ማወቅ አለብን። ጥቅስ መያዝ ምናምን መጣር አለብን። ሰነፎች መሆን የለብንም። የልባችሁን ዝርው እንድታደርጉ አልፈልግም። ግን ጥቅስ አልተያዘልኝ ምዕራፍና ቁጥር ብዬ ደግሞ ከማንበብ ደግሞ ወደኋላ ማለት የለብን። ዝም ብዬ ባነብ እንኳን በጣም በርካታ ጥቅም ነው የማገኘው እና እሱን ማድረግ ይገባል። ሌላው በጣም ዋናውና መሰረታዊ ነገር ዲስፕሊን ነው። እኔ ዲስፕሊን ቅድም መርህ ብያቸዋለሁ አይደል? መርህ አልባ ህይወት የሚኖር ክርስቲያን ሊሆን አይችልም። እንኳን ክርስቲያን ጥሩ ሰው መሆናቸው። ስለዚህ ለማንበብ መርህ ያስፈልገዋል። መቼ ነው የማነበው? ለምን ያህል ጊዜ ነው የማነበው? በቃ ዲስፕሊን ህይወታችንን ዲስፕሊን ማድረግ ማለት ነው። በዛ የምንቀጥል ከሆነ በቃ እንኳን ማንበብ መጻፍ እንችላለን። ጸሐፊ ለመሆን ዲስፕሊን ያስፈልገዋል። በቀን ምን ያህል ነው የማነበው? ቀን ምን ያህል ነው የምጽፈው? ሁል ጊዜ ሰውነታችን ይለምዳል ማለት ነው። ስንት ሰዓት ላይ ነው የምትነሱት ለጸሎት? ስንት ሰዓት ላይ ነው የምትተኙት? በቃ ዲስፕሊን ህይወትን ዲስፕሊን ማድረግ በጣም ጥቅም አለው። እኔ በነገራችን ላይ ልጆቻችንም እንደዚያ ትሬንድ ብናደርግ በጣም ጠቃሚ ነው ብዬ ነው የማስበው። በቃ ዲስፕሊን በመርህ በቃ በቀን ቢያንስ 2 ምዕራፍ ወይም 3 ምዕራፍ አነባለሁ። በቃ አሁን ይህ ጾም ነው። በጾም ውስጥ የተወሰኑ ምዕራፎች አነባለሁ። እግዚአብሔር ያክብርልን። በጣም አስመሽቻችኋለሁ። እኔ ቀስ ክብር ያድልልኝ። እኔም እንድሄድ ይፈቀድልኝ። እናንተ የምትቆዩ ከሆነ በጸሎታችሁ አስቡኝ።
እሺ፣ አመሰግናለሁ። እግዚአብሔር ሌላው እናንተ ያስበን መወያየት ሁላችንም። ትችላላችሁ። አሜን። መምህር ከመውጣቶት በፊት እኛም በእርግጥ ምንም የተለየ ፕሮግራም የለንም። እጅግ አድርገን እናመሰግናለን። በተለይ ከትላንትና ከነበረው መማር ማስተማር ጋር እንዲሁ ኢንትራክት የሚያደርግ ነገር ነው ዛሬም ከእርሶ የሚያገኘ ነው እና ምናልባት ቅድም እንዳልኮት ነው ትንሽ ኢንተራክሽኑ አነስ ብሎቦት ከሆነ ሰው በተለያየ ነገሮች ውስጥ ኢንጌጅድ ከማድረጉ የተነሳ ነው። ቴክስትም ያው ቀሲስ ቅድም እንደነገሩን እያየው ነበረ። እኔም ራሴ ፎሎ እያደረጉ ነበረ። ቴክስት ይመልሳሉ፣ በመልስም የተወሰነም ሰው ደግሞ እንዲሁ ኢንተራክት እያደረገም ስለነበረ ነው እና ስለ ጊዜው ስለሰጡን የፕሪንሲፕልስ ኦፍ ቲቺንግ የእውነት እጅግ አድርጌ ከልብ አመሰግናለሁ። እግዚአብሔር በእድሜ በጤና ይጠብቆ። ምናልባት አባታችንም መሀል ላይ ስላሉ እንግዲህ ከእኔ ምስጋና በላይ ደግሞ የእሳቸውን ምርቃት በመጨረሻ ያገኛሉ እና ሌሎቻችሁ ደግሞ ያው እንደምታውቁት ሁልጊዜ እንደምንነጋገረው ፎርማሊም ኢንፎርማሊም በተለያየ ቦታ ስንገናኝ የነገ የተተኪው ትውልድ በተለይ በዚህ ሀገር ሂደት እጅግ የሚያሳስባችሁ የምትጨነቁ የሆነ ቤዚክ ነገር ትተንላቸው እንድንሄድ ሁልጊዜም መድረክ ላይም ሲገለጽ እንደምንሰማው ቤተክርስቲያናችን እንደ ነጮቹ እንዳይሆን እኛ ዛሬ ከነሱ የገዛነውን መልሰን ደግሞ እኛም ትውልድ አተን ሌላ ችግር ውስጥ እንዳንገባ ይሄ ሁሉ ኢንትረስት ኖሯችሁ ልጆቻችንን በእውቀት ለማበልጸግ ምክንያቱም እውቀት የሌለው ከባድ ነው። መጽሐፍ ቅዱስም ያንን ነው የሚነግረን አይደለ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለን እና ያንን ክፍተት ለመሙላት ሁላችንም ጥረት ብናደርግ በተገኘው አጋጣሚ ስልጠናዎች ፖስት ሲደረጉ እንደው አትሊስት ከአንድ ከሁለት ከሶስት ሰዎች ጓደኞቻችን ጋር ሼር መደራረጉን ብንለምድ ቁጥራችን ሞር ሰፋ እያለ ውጤታማም መሆን እንድንችል አንዱ ስፔሻሊ በተለያየ ደብር ያለን ሰዎች አንድ ላይ በዛ ብለን መገኘታችን ኤክስፒሪየንስ ሼር ለማድረግም መንገድ ይከፍትልናል እና ከዛ አንጻር ላይ ስልጠናዎች ፖስት ሲደረጉ ፕሊስ ሰዎች በብዙ ድካም ጊዜያቸውንም እንደገናም ደግሞ ያንን አሬንጅ ማድረጉ ብቻ በራሱ ጊዜ የሚፈልግ ቀላል ሂደትም አይደለም። በቀሲስ በኩል ሁል ጊዜ እየተኬደ የሚመጣው ነገር እና ከዛ አንጻር እኛ ደግሞ እንዲህ ሁሉ ነገር ስፑን ፊዲንግ ሲሆንልን ትንሽዬ የጊዜ መክሊታችንን መስዋዕት ማድረጉ ላይ ባንሰፍ በያለንበት አጥቢያ ሁልጊዜ ኢኒሼት ብናደርግ ብንደዋወል አይኖ አንዳንድ ጊዜ በመዘናጋትም ሰዓትም ሚስ በማድረግም አቴንድ ላናደርግ እንችላለን እና ከዛ አንጻር ግን እንደው የገባን እየተተዋወስን ሰዎች በብዛት እንዲገኙ ማድረግ ቢቻል። ከዛ ውጪ ቀሲስ እጅግ በጣም ነው የማመሰግነው። እግዚአብሔር የአገልግሎት ዘመኑን ይባርከው። አመሰግናለሁ በእኔ በኩል። ወንድዬ ያሰባለህ? ጥሩ። ያልተመዘገባችሁ ተመዝገቡ። በቀደም ትላንትም በተሰጠው ወደ 40 ሰው አካባቢ ተሳትፏል። 19 ሰው ብቻ ነው የተመዘገበው። ብትመዘገቡልን ያላችሁበትን ደረጃ ብናቅ በቀጣይ ምን አይነት ስልጠናዎች መስጠት አለብን የሚለውን ለመወሰን ይረዳናል። እሱን ለማስታወስ ነው። ቀጣዮች ስልጠናዎች ይኖሩናል። ቀኑን ስራ አስፈጻሚው ከትምህርት ክፍሉ ጋር ተነጋግሮ ያሳውቃችኋል። መምህር አዲስ እግዚአብሔር ስጥልን። አንተ ጋር ወደ እኩለ ሌሊት እየሄደ ነው፣ እየመሸ ነው። አሜን። እግዚአብሔር ያክብርልኝ አባቴ። መላ አክብራችሁ ቤተሰቡን ስለጋበዛችሁ ይጠብቅልን። በቀጣይ ስልጠናዎች እንገናኛለን። እንግዲህ የነብርን ጅራት አይዙም ከያዙም አይለቁም ነው። አንለቅህም። በአካልም መተህ የምታሰለጥንበት ሁኔታዎችም ሊኖሩ ይችላሉ። እናመቻቻለን። እግዚአብሔር ይስጥልን።